ያገር መድኃኒት የእውነት ፈውስ የተፈጥሮ ጸጋ የጽናት መልስ። ሰላም ሰላም ሰላም። ሸጋ ክሬቲቭስ ያዘጋጀው ዘውትር ረቡዕ ምሽት ከ2 ሰዓት እስከ 4 ሰዓት እንዲሁም ዘውትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ወደ እናንተ የሚደርሰው እንዶድ ከኛው ለኛው የራዲዮ መሰናዶ ወደ እናንተ መድረሱን ጀመረ። መኮንን ሞገሴ፣ ኤልያስ አሰፋና ይፍታይ ማን ያዘዋል እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ እናደርጋለን። ባልደረቦቻችንም በተለያዩ ጥንቅሮቻቸው ከእናንተ ጋር ቆይታ ያደርጋሉ። በቀደም ባሉት በሁለት የመክፈቻ ዝግጅቶቻችን ላሳያችሁን ልብ የሚያሞቅ የእንኳን ደህና መጣችሁ መልእክትና ለጣላችሁብን አደራ እጅግ አድርገን እናመሰግናችኋለን። ዛሬም አብሮነታችሁ አይለየን። በ801 እና በ0931 71 7191 ላይ የጽሁፍ መልእክቶቻችሁን አድርሱን። ባሳለፍናቸው ሁለት መሰናዶች ያነሳናቸውን ሁለት ሀሳቦች ወደ እናንተ እንከልስና ከዚያ በኋላ እዚህ አጠገቤ ካሉት ባልደረቦቼ ጋር የዛሬውን ርዕሰ ጉዳይ ማለትም ሰውነትን የምንወያይ ይሆናል። ሰውነት በእርግጥ ሰው ምንድር ነው? ክፍል 1 ሰውነትን በእንዶድ 1 በእርግጥ ሰው ምንድር ነው ደግሞ በሰውነት ስር ክፍል 1 ዛሬ ወደ እናንተ እናደርሳለን። ለቀጣዮቹ 4 መሰናዶዎች የሚቀጥል ይዘት ነው። በደንብ ተዘጋጅተንበታል ከአዲስ ሙዚቃ ጀምሮ ማለት ነው። ለዚሁ መሰናዶ ሲባል ከተዘጋጀ ሙዚቃ የእንግሊዘኛውን ቃል በዋስ ኦሪጂናል ሙዚቃ ተዘጋጅቶለታል። የእንዶድ አረፋዎቻችን ቀድሞ ከሰማችሁት ሰዋይ ከተሰኘው ሙዚቃ ጀምሮ በደንብ ተዘጋጅተዋል። በእርግጥ ሰውነትን ይህን ጥልቅ ሀሳብ ለምን ማንሳት እንዳስፈለገን ወደ ኋላ እያነሳን እንሄዳለን። እንዶድ ግን በእርግጥ ምንድን ነው? ዛሬ እየሰሙን ላሉን አድማጮቻችን አንድ አጭር ጥንቅር እናሰማችሁ። በዮናስ ክብረት አንደበት እንዶድ በእርግጥ ምንድን ነው የሚለውን ምላሽ እናሰማችሁ። እንዶድ ንጽህና ነው። የቀን ተቀን የኑሮ ውጣ ውረድ ያቆሸሸው በጥቂት ጥረትና በውሃ ሙልጭ ብሎ የሚለቅበት ቀድሞ ወደ ነበሩበት የሰውነት ክብር የሚመልስ ንጽህና ለተጎናጸፉ ብቻ ሳይሆን ለሚያዩ ሁሉ መልካም ስሜትን የሚያጭር ጸዓዳ እንዶድ መድኃኒት ነው። ውስጡን የሚገዘግዝ ሰላም የሚነሳን በሽታ መንግሎ የሚጥል መድህን፣ ታመው ከማቀቁበት አልጋ አፈፍ ብለው የሚነሱበት ተፈጥሯዊ ቅመም፣ እጅግ የበረታውን ወዳጅ ነጣቂ በሽታ በቃ ሲል ያስቆመ ያልቃሽ አይኖች እረፍት ነው። እንዶድ ተፈጥሮን የመመርመር ጽናት ማሳያ ነው። የሩብ ምዕተ ዓመት ጽናት ውጤት ተፈጥሮን መርምሮ ለራስና ለሌሎች ውጤቱን የማቋደስ ጽናት ነው። ጥልቁን ተፈጥሮ በተለይም የሰው ልጅን ያለመታከት መርምሮ ለግልና ለቡድን ሕይወቱ እፎይታን የመቸር ምሳሌ ነው። እንዶድ ኃላፊነት ነው። የሌላውን ስቃይ እንደ ራስ ቆጥሮ ለማስታገስ የመታተር ምሳሌ፣ የወገን እንባን ለማበስ ዕድሜን የመገበር ያህል ከባድ ኃላፊነት። እንቅፋት ቢበዛም ቀን ቀንን እየወለደ ከወጠኑት መድረስ ቅዠት ቢመስልም ሁሉን ችለው ዳር የሚደርሱበትን ጽናት የሚወልድ ኃላፊነት ነው። እንግዲህ እንዶድ የሰማችሁትን ይመስል ነበር። በእንዶድ የመክፈቻ ዝግጅት ክፍል 1 ላይ ከአድማጮች ጋር ስናጋራ የነበረው ይሄንን ነው። ባሳለፍነው ሳምንት ደግሞ 4 የእንዶድ አዘጋጆች ከሸጋ ነገ ቡድን ውስጥ ተገኝተው እዚህ ስቱዲዮ ሀረጋዊን ድረስ፣ አበባው ፍስሐ፣ የፍታሄ ማን ያዟልና ዳዊት አርአያ ሆኖ ማለት ነው እንዶድ ምን አይደለም የሚለውን ደግሞ ወደ እናንተ አድርሰው ነበር። እንዶድ በመሰናዶ ደረጃ ከማህበራዊኛነታችን በራቁ ሀሳቦች ራሳቸውን ለማጀገን የሚጥሩ ወዳጆች ስብስብ አይደለም። ጆሮ ባለመዳቸው ቃላትና ሀሳቦች ራስን የማዋደድ አንዳች መሻሸት የሌላቸው ወጣቶች የሚያዘጋጁት መሰናዶ ነው። ይልቅምንም ሰውን አብዝተን የምንሻ ሰው መሆን በፍጥረቱ የያዘውን አብሮነት አብዝተን የምናምንን
በተጨማሪም ሰው በመሆናችን የምንኮራ ደግሞም ሰው ሁሉ ይህን ልብን የሚያሞቅ ኩራት የሰውነት ኩራት እንደሚገባው የምናምን ነን። ሌሎችም አሉ፣ ወደ ኋላ ላይ እንመለሳለን። ቀደም ሲል የሰማነውን የእንዶድ አረፋ ላስተዋውቃችሁና እዚህ አጠገብ ያሉት ባልደረቦችን ድምጻቸውን እንሰማለን። ከዚያም ወደ መሰናዷችን እንገባለን። ሰዋዊ የተሰኘ ሙዚቃ ነበር የቀደመው የእንዶድ አረፋችን። ይሳቃል ኢንተርቴይንመንት ነው ፕሮዲዩስ ያደረገው። ጥር 2012 ነው ወደ አድማጮች ጆሮ የደረሰው። አለማየሁ ደመቀና አካሉ ካሳ ናቸው ግጥሙን የጻፉት። አለማየሁ ደመቀ ዜማውን ደርሶታል። ከምዙ ካሳና አበጋዙ ሸወታ ናቸው ቅንብቡ ላይ ያሉት። ይትባረክ ክፍሌ ድምጹን ቀርጿል። ሚክሲንጉ ላይ ይትባረክና አበጋዝ ሸወታ አሉ። ማስተሪንጉ አበጋዝ ነው። ማህሙድ አህመድ፣ ታደለ ገመቹ፣ ሰለሞን ኃይለ፣ ብስራት ስራፌል፣ አስገኘው አሽኮ፣ ሃሌሉያ ገብረ ጻዲቅ፣ ሔዋን ገብረወልድ፣ ራሄል ጌቱ፣ አባው ጌታቸውና ልጅ ሚካኤል በዚህ ሙዚቃ ላይ ተሳትፈዋል። ስለ አበርክቶታቸውና ስላነሱልን ሀሳብ እጅግ አድርገን እናመሰግናለን። ያለ ነገር ማደል ሙዚቃውን ያስቀደምነው ሰውነት ነው። ዛሬ የሚጀምረው መሰናዷችን ኤልያስ አሰፋ አጠገብ ያለ ከፍታይ ማን ያዟል ጋር ባለፈው ተዋውቃችኋል። ኤልያስ አሰፋ ከእንዶድ ቤተሰብ ውስጥ አንዱ ነው። ድምፃዊ ነው። ዘርፈ ብዙ በርካታ ሙያዎች አሉት። ከሁሉ በላይ ግን ዛሬ አብሮን የሚቆየው ለጥንተ ነገር ባለው ቅርበት የጥንት ኢትዮጵያውያን አባቶቻችንን እውቀት ዘወትር ወደዛ ለመቅረብ የሚተጋ ዘውትር ያንን እውቀቱን ለመኮትኮት የሚተጋ ወጣት በመሆኑ ነው ዛሬ አብሮን ያለው። ወደ ኋላ ላይም ሰውነት የተሰኘ ለዚሁ መሰናዶ ዳግም ያዘጋጀነው ሙዚቃ አድማጮችን እንጋብዛቸዋለን። በድምጽ ግን ከአድማጮች ጋር ብትተዋወቅ ደስ ይለኛል። ኤልያስ አሰፋ ባላለው አድማጮቻችን እንተዋውቀናል። ሸጌ የፍታይ ማን ያዘዋልም አብሮን አለ። ባሳለፍነው ሳምንት ከዮፊ ጋር በደንብ ሰፊ ትውውቅ አድርገዋል። የፍታይ ከእንዶድ ቤተሰቦች አንዱ ነው እንደምታውቁት። በተጨማሪም በሰብአዊ ምህንድስና ይዘት ደግሞ ዘለግ ላለ ጊዜ ከእንዶድ ጋር ረጅም ስራዎች ይሰራሉ። አርክቴክት ወይም መሐንዲስ ነው። የአካልና የአእምሮ ዓለም አቀፍ አሰልጣኝ እንዲሁም የሁለንተናዊ እድገት ማዕከል የሰብአዊ ምህንድስና መስራችና ባለራዕይ ነው። የፍታይ ማን ያዘዋል ዛሬ ሰውነትን የምናነሳው። ሰውነት ሰፊ ነገር ነው፣ ማያልቅ የማይሰፈር ነገር ነው። ነገር ግን በምን አንጻር እናንሳው? ስለ ሰውነትስ ምን ልንል ዛሬ ተዘጋጀን? ሀረጋዊን ድረስ ከእንዶድ መሰናዶ ሰውነት ላይ ከበርካታ ሰዎች ጋር ያደረገችውን ቆይታ እናስደምጣችሁ። አረ ሴጣን በለው በቃ ደንበኛ ሴጣን በቃ ሴጣን የመጨረሻው ሴጣን ነው። ምን አለ ሰው ነው በቃ ሰው ነው። ሰው ያው በአስተሳሰብ ለየት ያለ ከእንስሳት ለየት ያለ ስለሆነ ሰው ነው። የሰው ልጅ ማለት ያው እግዚአብሔር በአምሳያ የፈጠረው የሰው ልጅ ማለት ያው ምን ብዬ ልግለጽልህ? እንደ ራሴ ማየው ምን ብዬ እንደምገልጽልህ አላውቅም። ሰው ማሰብ የሚችል ያሰበውን መተግበር የሚችል ሰው ሰዋዊ ፍጡር ነው። ሰው በቃ ሰው ነው። ምን ማለት ነገር የለም። የተፈጥሯችን ውቅር የፍላጎታችንና አጽናፍ ገደብ የለሽ አድርጎት ዛሬም ነገም መልካም ህይወት የመኖር መሻታችንን መቋጫ እንዳይኖረው የተባበረ ይመስላል። የነፍስዬ ጥያቄን ፍለጋ መንገዱ ሳይጠበን በግፊያ በጥድፊያ በልፊያ ቀናችን ሲያልቅ ላስተዋለ ይህ ነው የሰውነት ቁም ነገሩ በሚያስብል አግራሞት እጃችንን ባፋችን ያስጭናል። የጊዜ ዙሪት እንዳይረሳን በሚል ስጋት ዘመነኛውን የኑሮ ዘይቤ ለመከተል ስንውተረተር በደመነብስም ስንገሰግስ ዛሬን ከመምሰል እኩል ሰውነታችንን የገደፍን ስንቶቻችንን ነን። መቃተት የሰርክ ድካማችን የሆነው ወዲያ ከነፍስያችን የሚያቀራርበን ያቅላችን ሀዲድ ስብራቱ የጸናው ምን ያህል ከሰውነት ብንጎድል ነው? ምንስ ያህል የሰውነት ውሃ ልካችን ቢንጋደድ ነው? ይሉት ሀሳብ ደጋግሞ በእንዶድ የዝግጅት ክፍል ጣራ ስር ቢያቃጭል ጊዜ ምን አመላክቷችሁ ነው? ምን ፈንቅሏችሁ? ምንስ ሸንጧችሁ አጉል ሀሳብ ግዳላችሁ? ከሚሉት መካከልም ቢሆን ሀሳባቸውን የሚያጋሩንን አሰስን። ከብቃቶች ሁሉ የላቀችዋ ብቃትን የማወቅ ብቃት ነው እንዲሉ ጠቢባን ሰውነታችንን የተረዳንበትን አግባብ እስከምን ይሆን ስንል
ጀመርን። ሰውነት በአንድ በነጠረ ልዩ ባህሪ የሚገለጽ ማንነት ነው ብዬ አስባለሁ። እንግዲህ አየሽ በሰውነት በሰብአዊ ማንነት የሚገለጽ ቅርጽ ወይም ሀሳብ ነው። ማሰብና መረዳት መቻል በራሱ ሰውነት የሰውነት መገለጫ ነው ብዬ አስባለሁ። ያው ይሄ ፍልስፍናዊና ሃይማኖታዊ ፍልስፍና በጣም ይዘት ያለው ሀሳብ ስለሆነ ከሰው ልጅ አመጣጥ ማንነት ጋርም ስለሚሄድ በሰብአዊ አካልና እውቀት መገኘትና የሰው ልጅ መባል በራሱ ሰውነት ነው ብዬ እረዳለሁ። ሰውነትን ከምድር በላይ ማሰብ እስከቻልኩ ድረስ ጥልቅ በሆነ ዑደት እገልጠዋለሁ። በምድር የህያውነት መስተጋብር ውስጥ ሰውነት አለ። ምድር በፀሐይ ዙሪያ ትዞራለች፣ እንዲሁም ደግሞ በራሷ ዛቢያ ትዞራለች። እዛ ውስጥ ሰው አለ፣ እውቀት አለ፣ አካላዊ ማንነትም አለ። ልክ እንደ ምድር ማንነት ውስጥ ማለት ነው። ሰውነት በተፈጥሯዊ እና ማህበራዊ ዑደቶች ይሰራልም። እንደገና አየሽ እንግዲህ ከንቃተ ህሊናቸው ጋር መሟገት የቻሉ ሰዎች ማህበራዊ ሰውነታቸውን ወይም ደግሞ ይሄ እውቀት የተባለውን ማንነታቸውን ያበጃሉ ብዬ በጣም አበክሬ ነው የማምነው። ሰውነት እንደዛ ነው የምረዳው። እንግዲህ የሰው ልጅ በምን ይገለጣል? በሚሰራው ስራ፣ በአስተሳሰቡ፣ በእቅዶቹ፣ በማንነቱ፣ በንግግሩ፣ በዲሲፕሊኑ፣ በስነ ስርዓቱ የሰው ልጅ ሊገለጽ ይችላል። ማንነቱ ሊገልጸው ይችላል። ገሌ እኮ እንደዚህ አይነት ሰው ነው ብለን እንድንናገር የሚከውናቸው የሚያስባት ማተር ያደርጉታል ማለት ነው። በሀገረኛ ምሳሌ አነጋገር ለምን አልወጣው? ምክንያቱም ሰው መሆንም ማከልም ወደ መሀል መጥቶ የስሜቶችን ግለት መግራት ሲችል ነው። ከፈጣሪ ፍጥሮች ሁሉ አስመሳይ ፍጡሩ ሰው ነውና እነዚህ ስሜቶች መገራት አለባቸው። እስስት ራሱ የምንደርስበት አይመስለኝም። እናም እስኪ ምሳሌ አነጋገሮችን እንየው። ከተለያዩ ባህሪያቶቹ ጋር ይመሳሰላል፣ ይግባባል ይመስለኛል። ብዙ አሉ። እስኪ በጥቂቱ የመረጥኳቸውን ነኝ። ሰው አላገር መሬት አለዘር፣ ሰው አየ እግዜር አየ፣ ሰው ማን ያህላል የተናገረውን፣ ሰው ምን ይመስላል ቢለው ኑሮውን፣ ሰው ቁመቱን አይቶ ደጃፉን ይሰራል፣ ሰውና መሉ ሳይተዋወቁ ይኖራሉ፣ ሰውን ውደደው እንጂ አትመነው፣ ሰው ካላማ ጀንበር አይጠልቅም፣ ሰው ከራበው የሰይፉን ሰገባ ይበላል፣ ሰው አይወድም በደል ከብት አይወድም ገደል፣ ሰው ባላወቀው ይፈርዳል እግዜር ባወቀው ይቀጣል፣ ሰው ሆኖ የማይበድል እንጨት ሆኖ የማይጨስ። እነዚህ እኮ እኒህ የሰው ባህሪያት መገለጫዎች ናቸው። ባጭሩ ሰው መሆን፣ ሰው ማከል እንዲሁም ሰውነትን ለመግለጽ እየተኮላተፍኩ ነው። ሰውን ሰው ይረዳዋል ማለት ከባድ ነው። ሰው ራሱ ሰውየው ራሱን የሚያውቀው አይመስለኝም። ቦታዎች ማለት ሰዎች ፊት የተለያየ መልኮች አሉ። ከማህበረሰቡ ጋር ተግባብቶ ለመኖር በሚል የተላመድናቸው የተላበስናቸው መልኮች አሉና ግን ብዙ ጊዜ እቺ ፐርሰንቷ የአእምሯችን ንቁ ክፍል የምትባለው ወይም ኮንሽስነስ የምትባለው ቋሚ ወጥ ሰዎች እንደሆነ እንድናምን ታደርገናለች። አባቴ ፊት ልጅ ነኝ፣ ልጄ ፊት አባት ነኝ፣ እንደዚህ ሃይማኖት ተቋም ሄድ አማኝ ነኝ፣ ከዛ ደግሞ ለብቻዬ ስሆን ሌላ መልክ አለ። እንዲህ እንደየቦታው ሁናቴ የምንቀያየራቸው ፐርሶናዎች መልኮች ይኖሩናልና ግን የምናስበው ግን ሁሌም ቋሚ እንደሆንን ነው። እና ሰው በተለይ ራሱ ወጥ እንዳልሆነ ቢያስብ ሰውነቱን ማለት ይሄ ተለዋዋጭ ማንነቱን ራሱ ኢንቨስቲጌት አድርጎ ቢደርስበት ከዛ ለምን ሰዎች እንደዚህ ሆኑ የሚለውን ጀጅመንት ያቆሙ። ሰዎች ለምን እንደዚህ አይነት ደባሪ ነገር ያደርጋሉ ወይም መልካም ነገር ቢያደርጉ ደግሞ ምንጩ የግለሰቦቹ የግል ጥረት ብቻ እንዳልሆነ እንዲያስብ ያደርገዋል እና ርህራሄው ይበዛል፣ ኖብል ይሆናል፣ ለስላሳ ይሆናል። ለምን ለራሱ የሚያሳየው ይቅርታ አለ አይደል? በየቦታው ሲቀያየር ራሱ እሱ አንድ ወጥ አለመሆኑን ማወቁ የሚፈጥርለት ርህራሄና ለሰዎች የማዘን መንፈስ አለ። ሶቅራጥስ ራሴን እኔ የማውቀው አለማወቄን ነው ሲል ትክክለኛ ቋንቋ ነበር። መሀይም ነኝ እያለ ሳይሆን ራሱን አያውቀውም። አንድ ወጥ መልክ የለውም ሰው
አይዘር ስለ ፍቅር ይተውናል ኦር ስለ ፍርሃት ይተውናል። ማነሳችን ከየት ይሆን ምክንያቱ የሚቀዳው? ቀሰስተኛ አካሄዳችን ይሆን ወይንስ የመረዳታችን መጠን ሰው ከመሆን ያዘገየን? ሰውነት ሳይጎልብን ሰው በመሆናችን ከመኩራት ይልቅ ሰው የመሆኛ መንገዳችን የጠፋብን ምክንያቱ ምን ነበረ? አሁንስ ቢሆን ሰው ለመሆን ቀርበን ይሆን? ሰው ለመሆን ረፍዶ ያውቅ ይሆን? ሰው መሆን ለኔ ምርጫ ነው። ሰው መሆንን የምረዳው አሁን ካለንበት ሰፊና ጥልቅ ህዋ ውስጥ በመኖርበት ምድር ላይ ከብዙ የታወቁትም ካልታወቁትም ፍጥረታት አንድ ጉዳይ ወይም ፐርፐዝ አለኝ ብሎ ማመን መቻል በራሱ ሰው መሆን ነው። ሰው መሆን በህዋችን ማዕከል ህላዌን ወይም ህይወትን ከነግሳንግሱ መኖር ማለት ነው ብዬ እረዳለሁ። ከሃይማኖት ፍልስፍና እንደተማርኩት ደግሞ በፈጣሪ አምሳል እንደመፈጠሬ ያን ምሉእ ማንነት የመሆን ምርጫና ትጋት ነው ብዬ እረዳለሁ። ሰው መሆን ምንድነው ለሚለው ምድር ላይ ብዙ በጎ ነገሮች አሉ። አበቦች ሰውን ለማስደሰት አይደለም በጎ መዓዛቸውን የሚያመነጩት፣ አሊያም ዛፎች ኦክሲጅን የሚያመነጩት በዙሪያቸው ያለውን ነገር ለማስደሰት አይደለም። በቃ በራሳቸው በአበባነት በዛፍነት መንገድ መሆን ያለባቸው ነው እየሆኑ ያሉት። ስለዚህ ልክ እንደዛ ሰብአዊ ማንነትም እንዲሁ በብዙ ነገሮች ይገለጻል። በሰዎች መስተጋብር ውስጥ ደግሞ በሰውነት ስፍራ እንደማግኘት ሀሴት የሚያስደርግ ነገር የለም። ሰውን በሰውነቱ መውደድ ከቻልን የሆነ ሰው የመሆንን መርታ ላይ ነን ማለት እንችላለን ብዬ እረዳለሁ። በእናታችን እጅ በአባታችን ትከሻ ነው ዓለምን የተዋወቅናት። አእምሯችንም አይሰራም ወይም የለም ነበር፣ በሂደት ነው የመጣውና ይሄ በሂደት የተገነባ አንድ ስብዕና ወይም ሰው የምንለው ፍጡር እዚህ ደረጃ የደረሰው በጣም ምርጥ የምትሆን ሰው አስቢ። ማዘር ቴሬዛ ይሆናል፣ አቡነ ጴጥሮስ ልትይች ይሆናል። እነዚህ ሰዎች ይሄን አይነት ትክክለኛ የሰውነት ቁመና ላይ ወይም የተሻለ የሰውነት ቁመና ላይ ደረሱት ቦታና እድል ስለተሰጣቸው አደጋቸው አካል አለ። የነሱ እንትን ተነጥሎ አይታይም ከነበሩበት የማህበረሰብ እንትን ክልል። እነሱ ያጋጠሟቸው እናቶች፣ ጎረቤቶች፣ ያደጉበት የሃይማኖት ተቋም ያገኙት ትምህርት ምናምን ተደምሮ ነው ይህንን ቆንጆ ጥሩ ስብዕና ያለው ሰው ያስገኙ እና ሰውየው ተነጥሎ አይገኝም። ስለዚህ ሰው መሆን ከቀም የሚገነባበት ቦታ ያስፈልጋል። ቦታን መስጠት መለማመድ መልካም ነው። መለካት፣ መመዘን፣ መፍረድ በእኛ የሚቻል አይደለም። ግን ሰው ማከልን መረዳት፣ ማየት፣ ማወቅ፣ መሆን ግን የእኛም የቤት ስራ ነው። ሰው ማከል እንዴት ነው? ሰው ማከል እንግዲህ በምድራዊ ልኬት የሚታይ እንደ ማህበራዊ ሁኔታና እንደ አካባቢ የሚቀረጽ የማንነት መስፈሪያ ህግ ወይም ማዕቀፍ ነው ብዬ እረዳለሁ። በአንድ አካባቢ ሰውን የሚያሳክል ጉዳይ ሌላ ቦታ ምንም ነገር ላይሆን ይችላል። ይሄ እዚህ ግባ ሊባል የማይችል ነገር ሊሆን ይችላል። ማከል የሚለው ለሆነ ስርዓት ወይም ህግ መገዛትን ሊያሳይ ይችላል ብዬ አስባለሁ። እንግዲህ በግል አረዳዴ ራስን በየጊዜው ልቆ መገኘት የሚያክል ነገር የለም በማከል ሂደት ውስጥ ማለት ነው። ሆኖም ራስን ለስርዓት ማስገዛት ቀላል አይደለም። በነገራችን ላይ ለስርዓት ለማዕቀፍ ለራስ ህግ መገዛት ከባድ ፈታኝ ነገር ነው። ይህን ስል ግን ልክ እና ነውር ወይም ራይት ኦር ሮንግ የሚባለው የሞራል ፍልስፍና ውጪ ነው ላይ የምፈልገው። ለእኔ ሰው ማከል ስርዓት ወይም ዲሲፕሊን ነው። ብዙ ጠቢባን እንደሚሉት ራስን ማሸነፍ ከድሎች ሁሉ የሚልቅ ድል ነው ይላሉ። ስለዚህ በሰው ማከል ሰው ለተባለው አምላካዊ መገለጫ፣ ስነ መለኮታዊ መገለጫ፣ ምድራዊ ፍልስፍና በዛ ሂደት ውስጥ ሰውን በማከል ሂደት ውስጥ በሚደረግ ዑደት ራስን ማሸነፍ ከድሎች ሁሉ የሚልቅ ድል ነው ይላሉ። ለምሳሌ ድዋይት ሙድ የተባለ አንድ ካህን
አለ እንደሚባለው ከሌሎች ጋር ካደረግኩት ትግል ሁሉ ይበልጥ ፍዳዬን ያሳየኝ ከራሴ ጋር የገጠምኩት ግብ ነው ብሏል ይላሉ። ሰው በማከል ሂደት ውስጥ ያለ መገለጫም ያስባለው። እንግዲህ ሰው እርቃኑን እንደተወለደ ሁሉ እርቃኑን አይኖርም። የህይወት እጣውን አቅጣጫውንና ግቡን የመጨበጥ ኃይል አለው ብዬ በጽኑ አምናለሁ። ያ ነው የሰው ልጅ ሰው የማከል ሂደት ውስጥ አንዱ መገለጫው። ይህ ሰው የማከል አረዳድ አንድ ሰው በራሱ እንዲቆም እንጂ ከሌሎች ጋር ራሱን በማወዳደር የሚገለጽ ጉዳይ አይደለም ብዬ አስባለሁ። ሰው ማከል ሲባል ማለት ነው የሰው ልጅ ከዓለም የሚግባባበት ብቸኛው መንገድ ስሜቱ ነው፣ ሰውነቱ ነው፣ ሰው መሆኑና ሰው ማከሉ ነው። በየጊዜው የምንኖረው መኖር እንዳለብን ለሚሰማን ህይወት ነው። እንዶድ ግን እንዲህ ይላል፣ ነፍስያ ከዛ በላይ ትፈልጋለች ያስፈልጋታልም። ሰው የመሆንን ሚስጥር መርምሮ ማወቅ፣ ሰከን ብሎ ማሰብ። ምን ትላለህ? የተወደዳችሁ አድማጮች አብራችሁን ስላላችሁ አብራችሁ መኖራችሁንም በጽሁፍ መልእክትም በፌስቡክ ገጻችን በሸጋ ነገም እንዲሁም በተለያዩ መንገዶች እያደረሳችሁን ስለሆነ የደወላችሁልንም ስለሆነ ምስጋናችን ልባዊ ነው። ባልደረባችን ሀረጋዊን ድረስ ያዘጋጀችልንን በርካቶችን አናግራ ሀሳቦቻቸውን ከዚህም ከዛም ቀያይጣ በእርግጥ ዙሪያ ገባችን ሰውነትን እንዴት ይረዳዋል የሚለውን ለማየት ሞክራለች። እሱን ነው ሰምተን የተመለስ ነው። ወደ ኋላ ሀረግና ማንን ያነጋገረችው የሚለውን ወደ አድማጮቻችን እናደርሳለን። እንዴት አገኛችሁት? የሰማችሁት ሀሳብ ምን ስሜት ፈጠረ የሚለውን እናንሳና ከዚያ ደግሞ ወደ ዛሬው ሀሳባችን እንሄዳለን። ሀረጋዊን ይዛን በሄደችው ጉዞ ልበል ብዙ አንሸራሽናለችና እንደ ያገላለጾቹ ልዩነት የሰውንም ልዩነት ባጭር ቅንጭብ እይታ ውስጥ ያሳየችን ይመስለኛልና እይታዎቻችን እንዲህ መለያየታቸው ራሱ ሰውነት ምን ያክል በአንድ እጅ እንደማይጨበጥና በአንድ እይታ ውስጥ እንደማይገባ አሪፍ እይታ ወስጃለሁ ነው የራሴ። ኤልያስ ምን ተሰማ ስትሰማ? ሀረጋዊን ቀለል ባለ መንገድ ግን ረቅቅ ያለ የሰውነትን ምንነት ከተለያዩ ሰዎች አመለካከት አንጻር ነው ያሳየችና በጣም ደስ የሚል ዝግጅት ነው። ቆንጆ ነው። በቅርቡ ቤተልሔም የተሰኘ መጽሐፉን ለንባብ ያበቃው ደራሲ በኃይሉ ሙሉጌታ፣ ፉአድ ተሾመ፣ የስነ ልቦና ባለሙያ ብሌን ተዋቡና ኪራም ታደሰ የመገናኛ ብዙኃን ባለሙያ ነው። እነሱን ነው ሀረግ ያናገረችው። በዝግጅት ክፍላችን ስም ጊዜያቸውን ሰውተው ምላሾቻቸውን ስላጋሩን ለሰውነት ያላቸው መረዳት ስላካፈሉን እናመሰግናለን። ቀጣዩ ጥያቄ የሚሆነው የቆምንባት ምድር ኢትዮጵያ በርከት ያሉ ለቁጥር የሚያታክቱ ጠቢባን ያሏት እንደው የማይሰፈር ጥበብ ያላቸው አባቶች ያሏት ምድር ነች። በተለያዩ መንገዶች ያንን ማለት ይቻላል። በእርግጥ ግን ሰውነት ምን ሆኖ ሰፍሮ አለፈልን? ምን ሆኖ ለሰውነት ያላቸው መረዳት እንደምን ባለ መንገድ ወደኛ እንዲሻገር ወደዱ? እኛ አባቶች ጥንታዊት ኢትዮጵያ ጠቢባን ሰውነትን የተረዱት በምን መንገድ ነበር የሚለው ላይ ኤልያስ መጋራትህን ታካፍለናለህ። ከዚያ በኋላ ደግሞ ለዚህ ፕሮግራም ሲባል ለዚህ መሰናዶ ሲባል ሰውነት በሚል ርዕስ ለ8 ሰዓታት ለሚቆየው መሰናዷችን የተዘጋጀውን ሰውነት የሚል ርዕስ ያለውን ሙዚቃ ደግሞ እንሰማለን። ማን አዘጋጀው? በምን መልኩ ተሰናዳ? ንሸጣውስ እንዴት ያለ ነበር? በምን መልኩ አለፈ የሚለውን እናነሳለን። አሁን ግን የቀደሙት አባቶቻችን ሰውነትን እንዴት ባለ መንገድ ነው የተረዱት የሚለውን ሀሳብ ታጋራን ዘንድ መድረኩ ያንተ ነው ኤልያስ። በጣም አመሰግናለሁ። እንግዲህ ከጥንተ ነገሩ እስካሁኑ ድረስ አባቶችና ሊቃውንት ስለ ሰውነት በሰፊው ያስቀመጡልን መረጃዎች አሉ፣ ድግሶች፣ መጻሕፍት አሉና ከነዛ አንጻርና ከራሳችንም ትንታኔ ስለ ሰውነት የምንለው እንላለን። እንግዲህ ሰውነትን ከቃል አንጻርና ሰውነትን ከግብር አንጻር መተንተን እንችላለን። ሰውነት ከቃል አንጻር ሲተነተን ሰውነት ቃሉ የወል ስም ነው። ሰው የሚለው ስም የወል ስም ነው። እንግዲህ በተለያየ ቋንቋ በተለያየ ስፋት ይገልጸዋል ሰውነትን። ለምሳሌ በግዕዙ ሰብእ ይለዋል፣ በሳባዊው ሳብእ ይለዋል፣ በዕብራይስጡ ሻባት ይለዋል። እንግዲህ ወደ አማርኛ ስናመጣው ሰባት ይለዋል። ይሄ እንግዲህ ከግብር አንጻር ወይም ደግሞ ከስነ ፍጥረት አንጻር
እንደነ አክሲማሮስ ያሉ መጻሕፍት እንደነ ማይራሳ ማንበላይ ኪዳነወልድ አለቃ ኪዳነወልድ ክፍሌ እና የተለያዩ ትልቅ ሊቃውንት ከተስማሙበት አንጻር ከግብር አንጻር ስንተነትነው ሰውነት ማለት ያው ሳብዕነት ሰባትነት ማለት ነው። ሰባትነት ማለት የሰው ልጅ ከሰባት ባህሪያት ነው የተፈጠረው። ባህሪያቱ እንደምንድነው ቢሉ ከአራት የስጋ ባህሪያትና ከሶስት የነፍስ ባህሪያት ነው። ባህሪያተ ነፍስና ባህሪያተ ስጋ ይባላሉ። እና ባህሪያተ ስጋ የሚባሉት እሳት፣ ውሃ፣ አፈር፣ ነፋስ ነው። እነዚህ ከሚዳሰሱ ነገሮች ወይም የስጋ ባህሪያት ናቸው። የነፍስ ባህሪያት ደግሞ ህያዊነት፣ ለባዊነትና ነባቢነት ይባላሉ። እነዚህ ደግሞ ከማይዳሰሱት ወይም ደግሞ የነፍስ ባህሪያት ተብለው ይቀመጣሉ። እዚህ ጋር ያለ እንትማን ብናስቀምጣትና ብናልፍ ደስ ይለኛል። ከሳቴ ብርሃን ተሰማ አሁን ያልከንን ሰባት ባህሪያት ተሰማ ሀብተ ሚካኤል ግጸው ወይም ከነ ማዕረጋቸው ደግሞ ከሳቴ ብርሃን ተሰማ በ1952 ዓ.ም የታተመው መዝገበ ቃላታቸው ላይ አሁን ያልከንን ባህሪያት በአማርኛ እንዲያስቀምጡታል። ሰባት የተፈጥሮ ባህሪያት ያሉት ማለት በነፍስ ማለት ነው። ሰባቱ ባህሪያትም በስጋ አራት ባህሪያት በነፍስ ሶስት ባህሪያት ናቸው። አራቱ ባህሪያተ ስጋም ነፋስ፣ እሳት፣ ውሃ፣ መሬት ናቸው። ሶስቱ ባህሪያተ ነፍስ ተናጋሪነት፣ አዋቂነት፣ ህያውነት ናቸው ብለው አስቀምጠውታል። ትክክል። ወደ አማርኛ አምጥተው እሳቸው ደግሞ በደንብ ሊገባን እንዲችል አስቀምጠውታል። ስለዚህ እነዚህ ሰባት ባህሪያት አሉት። በሌላ አመለካከት ደግሞ እንደነ ማይራሳ ማንበላይ ደግሞ የሚሉት እንግዲህ ሰው ማለት በአንድ ዓለም ሶስት ዓለም ነው። በሶስት ዓለም ደግሞ አንድ ዓለም ነው። አንድነትም አለው። በአንድነት ውስጥ ደግሞ ሶስትነት አለው። እንግዲህ ሰውን እግዚአብሔር ሲፈጥረው በትኖ ነው የሰበሰበው፣ አለያይቶ ነው አንድ ያደረገው። የሰውም እንግዲህ የህይወት ጉዞ ምንድነው? እነዚህን የተለያዩ ማንነቶቹን ማስተባበር ነው። ለምሳሌ ሰው የሚለው ቃል በሶስት ባህሪም ይፈታል። ምንድነው? ስጋ፣ መንፈስ፣ ነፍስ ተብሎ ማለት ነው። እና የሰው ልጅ ሰው የሚሆነው ወይም ደግሞ ሰውን የሚሆነው ወይም ደግሞ ሰውነት የሚባለው ነገር መገለጫ የሚሆነው እነዚህን ሶስቱን ነገሮች አስተባብሮ ሲይዝ ነው። እንግዲህ በስጋ ማንነቱ ስጋውን ሳይበድል፣ በነፍስ ማንነቱ እውቀት ሳያጓድል፣ በመንፈስ ማንነቱ ደግሞ የባህሪ ተምሳሌቱን ወይም ፈጣሪውን ሳይበድል ሲኖር ነው። እነዚህ ሶስቱ ማንነት ሲገናኙና እኩል መስራት ሲጀምሩ ይሄ ሰው ሆኗል ማለት ነው። እንግዲህ ሰውነት ሲባል ራሱ ሰውነት የሚለው ቃል ከሁለት ቃላት ነው ተዋጽኦ ተደርጎ የተፈጠረው። ምንድነው? ሰው የሚባለው ያው የወል ስም ነው ብለናል። ነት ማለት ደግሞ የመሆን ግስ ግብአትነት ነው እና ሁለቱን ቃላት አንድ ሲያደርግ ሰውነት ይባላል። ስለዚህ ሰው መሆን እንደዚህ ያለ ሚስጥርም እንዳለው ነው እንግዲህ ከቀደምት አባቶቻችን የምንረዳው። ሸግዬ ሌሎችም ከሰውነት ጋር የተያያዙ ሰፋፊ ምልከታዎችን ለማየት እንሞክራለን። እንግዲህ የቀደሙት አባቶቻችን በዚህ መልኩ ሰውነትን አስቀምጠዋል። ከዚያ ደግሞ ከእስልምናውም አንጻር ሰውን በምን መልኩ መረዳቱ ተቀምጧል የሚለውንም የተወሰነ እናያለን። ለሱም የተዘጋጀ አንድ አጭር ጥንቅር ይኖረናል። ከዚያ በኋላ ደግሞ ዮፊ ደግሞ አሁን ላይ በየአቅጣጫው በህይወት ተሞክሮ በበርካታ ቁፋሮቹ የሰው ልጅን ከየአቅጣጫው ለመመርመር ባደረገው ጥረት ደግሞ እሱም ጋር ያለውን የሰውነት ምልከታ ያጋራናል። እዛም ላይ ደግሞ ውይይት እያደረግን እንቆያለን። እንዶዶች ነን፣ እያደመጣችሁን መሆኑን እየነገራችሁን ነው። እጅግ አድርገን እናመሰግናለን። አሁን ግን ቅድም ለአድማጮች ስናስተዋውቀው የነበረውን ለእንዶድ የተዘጋጀውን ሙዚቃ ወደ አድማጮች ብናደርስ፣ ሰውነት የተሰኘውን ሙዚቃ ወደ አድማጮቻችን ብናደርስ ደስ ይለኛል። ሙዚቃውን ያዘጋጀው ግጥምና ዜማውን የጻፈው እዚህ አጠገብ ያለው ኤልያስ አሰፋ ነው።
ከዚያም ሙዚቃውን በማቀናበር በዚህ መልኩ በምትሰሙት መልኩ ወደ እናንተ እንዲደርስ ደግሞ የሰራው ኤርሚያስ ዘውዱ ነው። ኤርሚያስ ዘውዱ እዚህ ሙዚቃ ላይ ሊድ ጊታርና ቤዝ ጊታር ተጫውቷል። በተጨማሪም የሙዚቃውን ሚክሲንግ እና ማስተሪንግ ሰርቷል። ኤልያስ አሰፋ ነው ሙዚቃውን የተጫወተው። ይህን ሙዚቃ እንጋብዛችሁ፣ አድምጡት። ለእንዶድ ለመጀመሪያ ጊዜ የምትሰሙት ሙዚቃ ነው። ከዚህ በፊት በየትኛውም የመገናኛ ብዙሃን መልክ በየትኛውም የማህበራዊ መገናኛ ብዙሃን ያልተለቀቀ ለእንዶድ ሲባል የተዘጋጀ የሸጋ ሳውንድስ የመጀመሪያው ወጥ ሙዚቃ ነው። ወደ እናንተ ስንመጣ ወደ እናንተ ይዘናቸው ለምንመጣው ሀሳቦች ስንዘጋጅ እዚህ ድረስ እንሄዳለን። በየይዘቶቻችን እንደነገርኳችሁ ቀደም ብዬ ለቀጣዮቹ 4 ፕሮግራሞች ማለትም 8 ሰዓታት የዛሬውን ጨምሮ ማለት ነው ሰውነት በሚል ርዕሰ ጉዳይ እንቆያለን። ስለዚህ ለሱ እንዲሆን አውዳችንን የሚይዝ ይዘነው የመጣነውን ሀሳብ ይዋጃል ብለን የምናስበው ከላይ ከተሰኘ የኤልያስ አሰፋ የሙዚቃ አልበም ላይ የወሰድነው ኤርሚያስ ዘውዱ ያቀናበረውን ሙዚቃ እንጋብዛችሁ። ኤርሚያስ ዘውዱና ሌሎችም በዚህ ስራ ላይ አበርክቶት ያላችሁ በሙሉ ስለ ውድ ጊዜያችሁ፣ ስለ አበርክቶታችሁና ለስራው ስለሰጣችሁት ጥልቅ ልባዊ ፍቅር ምስጋናችን ይድረሳችሁ። ሰውነት ነው።
አትደናገሩ በቃ ይብቃንንካ ይብቃ በቃንንካ እስከ መቼ ከእውነት ርቃ ርቃ አንቃ አንቃ በሬጌ ሙዚቃ አንቃ አንቃ በሬጌ ሙዚቃ አንቃ አንቃ በሬጌ ሙዚቃ ሰውነት ነው ሰምተን የተመለስ ነው። ድምፃዊው ኤልያስ አሰፋ ነው። ግጥምና ዜማውንም የደረሰው እሱ ነው። ኤርሚያስ ዘውዱ ነው ያቀናበረው። ሊድና ቤዝ ጊታርም ተጫውቷል እዚህ ሙዚቃ ላይ። ሚክሲንግና ማስተሪንጉንም ሸጋ አድርጎ የከሸነው ኤርሚያስ ዘውዱ ነው። ዮፊ ለመጀመሪያ ጊዜ ይህን ሙዚቃ በዚህ መልኩ ተቀሽሮ ስትሰማው የተሰማህን ስሜት፣ በውስጡ ለማስተላለፍ የተፈለገው መልእክት አንተ ጋር ሲደርስ ምን ፈጠረ የሚለውን አጋራን። ከዚያ ደግሞ ግጥሙ ሲጻፍ፣ ሙዚቃው ሲሰራ፣ በዜማ ሲቃኝ፣ ንሸጣው ስራውን ስትሰራው ይሰማህ የነበረውን ስሜት፣ ስቱዲዮ አካባቢ የነበረውን ስሜትም ታጋራንና ወደ ይዘቶቻችን እንመለሳለን። በጣም ጥሩ ዮፊ። ተመስጬ ሄጄ ነበር እኔ ያሳየሁት ነበር። አንተ ነኝ ይዘኝ የወጣውና አንደኛ የዚህ ለየት ያለ ጥበብ ስራ የመጀመሪያ መደመጡ ጊዜ ላይ አድማጭ መሆኔ ደስ የሚል ስሜት እንዲሁ እድለኝነት ይሰማኛል። ሁለተኛ ደግሞ ኤልያስን ከፊቴ ያየሁት ይህንን ሙዚቃ ማዳመጤ ደግሞ ያን ስጦታ እድለኝነት እጥፍ ያደርገዋል። አድማጮቻችንም ጋር የተሻለ ወይም ደግሞ የጠነከረ ግንኙነት እንዳደርግ ያደርገኝ ይመስለኛል። ባለፈው ሳምንት ወይም ባለፈው ፕሮግራማችን ላይ ይገቡ የነበሩ ቴክስቶችን እያየን አድማጮች ይህን ያክል ታታሪነት ይዘው መምጣታቸው ስቱዲዮ ውስጥ ያለው አይነት ስሜት እንዲሰማኝ አድርጎ የነበረ። ስቱዲዮ ውስጥ 4-5 ሰዎች ሳንሆን ይህን ያክል ብዙ ሰዎች አብረን እያወራን የተማማረን ያለንበትን ይዘት ፈጥሮልኛልና ይሄ ሙዚቃ ደግሞ ያንን ይዘት ወደሚቀጥለው ደረጃ ያሻገረበት ሁኔታ ውስጥ ነው ያለው ወይም ደግሞ የተሰማኝ ስሜት እና በጣም ደስ ብሎኛል። እኔ ራሱ ልቤ ውስጥ ያለው ምት አሁን ከዚህ የሰዋዊ ቅኝት ጋር በረም እንዲሰምር እያደረገኝ ነው። ሸግዬ አድማጮችም ሰውነትን ስትሰሙት ምን ተሰማችሁ? በእርግጥ እንደ አዲስ ሙዚቃነቱ በእንዶ ዳረፋነቱ ለመጀመሪያ ጊዜ እንደ መስማታችሁ እናንተም ሀሳብ አስተያየቶቻችሁን አጋሩን። ወደ ኋላም ሙዚቃውን ደግመን እናሰማችኋለን። ኤልያስ እንዴት ያለን ይሸጣ ነበረው ሲጻፍ? ሰውነት የሚለው ሀሳብ ሲጻፍ አንተ ጋር ስትጽፈው፣ ግጥሙን ስትጽፈው፣ ዜማውን ስትሰራው የነበረህን ስሜት እስኪ ለአድማጮችም ለእኛም አጋራን። በጣም ጥሩ። ያው እኔ የምሰራቸው ሙዚቃዎች እያንዳንዳቸው እውነተኛ ኢንስፓይሬሽን አላቸው። ምን ነሻጣ ውስጥ የሚገቱ እውነተኛ ነገሮች አላቸው እና ስለዚህ ሙዚቃ ከመጻፌ በፊት ያሰብኩትን አላስታውስም በደንብ እውነት ለምናገር፣ ግን ከጻፍኩት በኋላ የራሴ አመለካከት ያው ነጸብራቅ ነው የኔ ማንነት ነው የኔ በድምጽ የተገለጸ ፎቶግራፍ ነው ልንለው እንችላለን። ለምንድን ነው እንደዛ ምለው? እንግዲህ ከሰውነት በላይ ምንም አይነት ጸጋ የለም። የሰው ልጅ ምንም ቢለፋ ምንም ቢዳክር የፈለገ ቢወጣ ቢወርድ በዚህ ዓለም ላይ ሰውነቱን ራሱ ያገኘ ወይም ደግሞ የራሱ ሀብት አይደለም መሆኑን እስካልተገነዘበ ድረስ እና የሰው ልጅ ትልቁ የሚወጣው የሚወርደው የሚለፋው የሚዳከረው ለስኬት ነው። የሰው ልጅ ግን ስኬቱ የተወለደ ቀን ነው። እንደውም ይሄንን ከሙዚቃውን ካቀናበረው ከኤርሚያስ ጋር ስናወራ ስለ ስኬት ስናወራ ያወራንበት ርዕስ ነው። ያው ኤርሚያስ ዝም ብሎ ሙዚቃ ይሰራል የታወቀ ነው አለው በጣም ሰፊ የሙዚቃ ፍልስፍናና አዲስ ሳውንድ ያገኘ ልጅ ነውና እንግዲህ ከሰውነት በላይ ስኬት የለም፣ ከሰውነት በላይ ጸጋ የለም የሚል ሀሳብ ላይ ነው የሚያጠነጥነው እንግዲህ ሙዚቃውና መንስኤውም ይሄው ነው የሚሆነው ማለት ነው።
ሸጊ እናንተስ ምን ተሰማችሁ? አድማጮቻችን እጅግ አድርገን እናመሰግናለን። ሀሳቦቻችሁን እያጋራችሁን ነው። በጣም በርካቶች ናቸው። ወታደር ሰፊነህ የሚታዩኝን ስሞች እንኳ ባነሳ ዝግጅታችሁ በጣም ደስ ይለናል ያለን በ47 የሚያልቅ አንድ ስልክ ነው። በ06 የሚያልቅ አንድ ስልክ ደግሞ መሐመድ ከኮምቦልቻ ሀሳቡን እንዲሁ አድርሶናል። ሰላም እንዶዶች በጣም ተመችታችሁናል፣ ሊመቻችሁ ያለን ስሙን ያልጠቀሰልን አንድ አድማጭ ነው። አብዱ አሊ ከበራራ ሙዚቃው በጣም አሪፍ ነው ብሎናል፣ እናመሰግናለን ያለን አድማጫችን ደግሞ መጨረሻው 98 በሆነ ስልክ ጽፎልናል። ሸምሱ ነስሮ ሙግሳ የተሰኘ አድማጭ ደግሞ ወይ ሰው ለካ ራስህን አታውቅም የሚል ሀሳብ አስፈርውልናል። ቅድም ኤልያስ ያነሳህልንን ሀሳቦች በጣም ጥንታዊ አባቶቻችን ለሰውነት ያላቸው መረዳት ምናልባትም ዛሬ ላይ አንዳንዶች ጋር ስንሄድ የምናጣቸው እንደ ልብ የማታገኘው አይነት ጥልቅ መረዳት ነው ለሰው ልጅ የነበራቸው። ይህንን ርዕሰ ጉዳይ ስናነሳ ያነሳንበት ምክንያት እንደ እንዶድ ዝግጅት ክፍል አንድ ነገር እናምናለን። በቀላሉ በአንድ ተግባራዊ ምሳሌ ለማሳየት ቢቻል አንድ አሽከርካሪ መኪናውን በደንብ ማወቁ፣ የሚያሽከረክረውን መኪና በደንብ ማወቁ ከአደጋ የጸዳ የማሽከርከር ተሞክሮ እንዲኖረው ይረዳዋል። ግን የባሰው መጥቶ ደግሞ አንድ ችግር ቢፈጠር የአሽከርካሪ በራሱ መኪናውን የሚጠግንበት ክህሎት ይኖረዋል፣ ወይም ደግሞ ሊጠግንለት የሚያስበውን ሰው እገሌ ጥሩ ጠጋኝ ነው በሚል መረጃ ላይ ብቻ ሳይሆን በእውቀትና በማመዛዘን መወሰን እንዲችል ይረዳዋል። ተመሳሳይ ነው ወደ እኛም ስንመጣ። እኛም የሰው ልጆች ነን። ባሳለፈው መሰናዶቻችንም ስንለው እንደነበረው የእንዶድን አማዳት አውታራቱን ለማስታወቅ ስንሞክርም ስንል እንደነበረው ዓለማችን ታማለች፣ አህጉራችን አፍሪካ ታማለች፣ ኢትዮጵያችን ታማለች። እኛ በነፍስ ወከፍ ታመናል። እኔ ታመሚያለሁ። ለዚህ ለችግሮቻችን መፍትሄ የሚሆኑ ሀሳቦች በጣም ብዙ መፍትሄ ይሆናሉ የተባሉ ሀሳቦች ከየዓለም ዳርቻ ይነሳሉ፣ ሰዎች ያነሳሉ። እንዲህ ብታደርጉ ተብለናል ከተለያዩ አቅጣጫዎች። የተሻለው መድህን ግን ይመጣል፣ የተሻለው መንጽሄ ይመጣል ብለን የምናስበው የሰው ልጅ ራሱን በጥልቀት ከማወቅ ብለን እናስባለን። ውጤታማ የሆኑ ለሰው ልጆች ጥቅም የዋሉ ነገሮችን በደንብ ማስተዋል ከቻለን የሰው ልጅን አፈጣጠር በደንብ የተረዱ ሰዎች ብዙ የሕክምና ውጤቶች መድህን መሆን የቻሉ ሀሳቦች አይተናል። እነሱ ሀሳቦች የሰው ልጅን አሰራሩን፣ ውስጣዊ አሰራሩን፣ አካላዊ አሰራሩን በደንብ መረዳት በመቻላቸው ነው መድህን የሚሆኑ መድኃኒቶችን ማምጣት፣ ማድረስ፣ ማዳን የተቻለው። የሰው ልጅ ደግሞ ይበልጥ በሁሉም አቅጣጫ ማወቅ መቻል ደግሞ መፍትሄ ይሆናል፣ መንጽሄ ይሆናል፣ መድህን ይሆናል ብለን በማመን ያዘጋጀነው መሰናዶ ነው። ይህን መሰናዶ ስናዘጋጅ በእርግጥም ከሰውነት ስፋትና ጥልቀት አንጻር ሰውነትን ሸፍነን እንጨርሰዋለን ብለን እንዳልሆነም ደግሞ አድማጮች እንዲረዱልን እንሻለን። የሚነሱት ሀሳቦች ሰፊ ናቸው። በየአቅጣጫው በርከት ያሉ ሰዎች ይሳተፉበታል። ዛሬ እዚህ ሶስታችን አለን። ከጀርባ ደግሞ በርከት ብለው ቀደም ሀረጋዊን ድረስ ያዘጋጀችውን ሰምተውታል። ዳዊት አርአያም እሱ ላይ ተሳታፊ ነበር። ያዘጋጀነውን በአርትዖቱ አብሮናልና እናንተስ ምን ትላላችሁ? በእርግጥ ሰው ምንድር ነው ትላላችሁ እናንተ? እሱን ከእናንተ እንስማ። ዮፊ ወደ አንተ ልምጣ። መልካም። ለሁሉም የጠየቅነውን ጥያቄ ለአንተ እናድርስ። ሰው ምንድር ነው በዮፍታሔ መረዳት፣ በዮፍታሔ ምልከታ፣ ዮፍታሔ በደረሰበት ሰው በዮፍታሔ ሲገለጽ እንደምን ያለ ነው የሚለውን ምላሹን ካንተ እንስማ። ከዛ ደግሞ የተወያየን እንቀጥላለን። መልካም። ከቀናት በፊት ስለዚህ ፕሮግራም ሀሳብ የተወራወርን እስቲ ስለ ሰውነት ብለ ጥያቄዎችን አጋርታይ ነበርና በል እንግዲህ ሰውነትን እንድታንሸራሽር ሰው የሆንከው ማንነቴ ይህን ጥያቄ ተቀበል ብዬ ወደ ራሴ ወረወርኩ። እኔምና መልስ ከመስጠት ይልቅ ውስጣዊ ማንነቴ ምን ይል ዘንድ ወይም ምን ይል ይችላል ብዬ ለማዳመጥ ትንሽ ቁጭ አልኩ እና የተለያዩ ሀሳቦች ሲንሰራሽሩ ነበረ። የተወሰነ ጊዜ ደግሞ ሀሳቦችም ጠፍተው ሀሳብ አዳማጭ ማንነቴ ሀሳብ ለማዳመጥ ቁጭ ብሎ እየጠበቀም ነበረ። በዚህ ሀሳቤ ውስጥ አንድ ጠቅለል የሚል እይታን ለመቃረም ስሞክር ምናልባትም ደግሞ ሰው የሚባለው ይዘት ወይም ማንነት በአንድ እልፍኝ፣ በአንድ ጭብጥ፣ በአንድ እይታ፣ በአንድ ድምጽ እንደማይካተት
የመረዳት ቅኝት ውስጥ ነበርኩኝ። ግን እስቲ ቢያንስ ቃላት የተገደቡ ናቸው፣ ግን የተወሰኑ ቃላት ተሰባስበው ሰውን መግለጽ ቢችሉ ብዬ ራሴ ጋር ግብግብ ፈጠርኩኝና አንድ የመጣለኝ አረፍተ ነገር ይህን ይመስላል። ሰውነት ወይም ደግሞ ሰው ምንድነው ብዬ ራሴን ስጠይቅ ሰው በገደብና በገደብ አልባ አርከኖች ውስጥ ያለ ግልጠት ወይም ሁነት ነው የሚል ውስጠት ድምጽ አይነት ነገር አስተዋልኩኝ። ወይም ከውስጤ በረምብ ነጥሮ የወጣው ወይም በተደጋጋሚ ያየሁት ሀሳብ ይሄ ነው እና ይሄን ለማበራት በማድረገው ውስጣዊ ጉዞ ውስጥ እየተተነተነ ሄደ። ሁለት ዋና ይዘቶች እዚህ ላይ ያስተዋልኩት ምንድነው የተገደበ እና ያልተገደበ ይዘቶች ይዟል። የተገደበ ምንድነው ለምንለው የሰው ልጅን አካል ስናየው እጄ ሄዶ የሆነ ቦታ ጋር ያልቃል፣ እግሬም የሆነ ቦታ ጋር ያልቃል፣ ጸጉሬ የሆነ ቦታ ጋር ያልቃል። ስለዚህ መገደብ አንዱ ባህሪው በቦታ ውስንነት አለው። ስለዚህ በቦታ መወሰን አንዱ የመገደብ ባህሪያችን ነው። ሁለተኛ የሆነ ጊዜ ለተወለድኩ የሆነ ጊዜ ደግሞ የለሁም። ስለዚህ ጊዜ የሚባል ደግሞ ባህሪ ሁለተኛው ገደቤ ነው። ስለዚህ ሰው አንዱ ባህሪው ወይም ፍጥረት አንዱ ባህሪው በተገደበ ጊዜና በተገደበ ቦታ ውስጥ ያለ ይዘት ነው። ስለዚህ መገደብ አንዱ ባህሪያችን ነው። ስንተያይ ይሄ ሰው ነው ስንል የሆነ መገደብን እናያለን። ጸጉር፣ ልብስ፣ አይን፣ ቀለም፣ ቆዳ እነዚህ ነገሮች የዛ የመገደብ ባህሪ ይዘቶች ናቸው። ደግሞ ሁላችንም መተን በኑሮአችን እንቅስቃሴ ውስጥ ስንሄድ ይሄ መገደባችንን መግፋት የሚፈልግ አልገደብም የሚል ደግሞ ባህሪ አለ። መገደብን እንደ መያዝ መገደብን እንደ መቆም የሚቆጥር ያ ባህሪያችን ደግሞ የማይገደበው የሚያልተገደበው እርከን የማይወጣለት እዚህ ጋር ነው አላቂነቱ የማይባል ክፍል አለ፣ በጊዜም በቦታም ማናሰምርለት። እናም ሰው በእነዚህ ሁለት ቅኝቶች ውስጥ የሚንዠዋዠው ፍጥረት ወይም ሁነት ወይም ይዘት ብዬ ለመግለጽ የሞከርኩ ነበርና ምናልባትም ብዙ አይነት የሰው ባህሪያት ግልጥቶች አሉ። ቅድም ኤልያስ እያጋራን በጣም ደስ የሚሉ እይታዎችን እየቀረምኩ ነበር። እኔም የባህሪያተ ስጋ ወይም ደግሞ እነዛ የገደብ ባህሪያት ምንላቸው መሆን ይችላሉ ለአሁኑ። ከዛ ባህሪያተ ነፍስ ያልናቸው ደግሞ ከገደብ ትንሽ ላቅ ያሉ ወይም ደግሞ በዚህ የሚገደባሉ ማንላቸው። በዛው ልክ እየዘለቅን ስንሄድ ስለ እሳትም ስለ አፈርም ውስጠታዊ ባህሪያትን የምናስተውል ይመስለኛል። በእነዚህ ሁለት እንቅስቃሴዎች ስንንሸራሸር አንድ ውስጤን ቀጨም ያደረገው ብዙ ጊዜ አባባሎችን ሳነብ በጣም የዘለቀኝ አባባል ከሆነ ማን ነው ይሄን አባባል ያለው ብዬ ሰርች አድርጌ ስለዛ ሰው ህይወት ኑሮ ለማጥናት ሞክራለሁና በዚህ ሀሳቡ ስንሸራሸር ብዙ ጊዜ ስልጠናዎችንም ስሰጥ ምናልባትም ደግሞ እንደዚህ ጠለቅ ያለ ከረቂቅ የሰውነት ባህሪ ጋር የሚገናኙ እይታዎችን ስቃረብ ቶሎ ቢመጣ ሀሳብ አለ ውስጤ። ይህ አባባል በአንድ ፈረንሳዊ ሰው የቴላርድ ደቻርዲን ይባላል የተባለ አባባል ነው። የዚህ ሰውዬ ያኗኗር በጣም ደስ ያለኝ ሁለት በብዙ ሰዎች እይታ አብረው አይሄዱም የሚባሉ ባህሪያትን እንደሙያ ይዟል። ቄስም ነው እንዲሁም ደግሞ ሳይንቲስት ነው እና ባለው ኑሮ ቅኝት ውስጥ ብዙ ጊዜ ቄስ ወይም ደግሞ መንፈሳዊ አኗኗር ስንል የሆነ ቦታ የምናስቀምጠዋለን። ሳይንስ ደግሞ አንኳሩን ዓለም ቴክኖሎጂ የሚታጠፍ የሚዘረጋ ምድር ብለን ደግሞ የምናየው ሳይንስ የተገደበ ብለን የምናየው ደግሞ አንኳር ማንነት ላይ የሚያጠና ይዘታልና ሁለቱን ያጣመረ ሰው ነው እና ይህ ሰው ያለው አባባል ምንድነው? በእንግሊዝኛው መጀመሪያ አጋራችሁና ከዛ እኔ የገባኝን በአማርኛ የቃረምኩትን አጋራችኋለሁ። ምን ይላል ቴላርድ? We are not human beings having a spiritual experience, but spiritual beings having a human experience. መንፈሳዊ ተሞክሮ ላይ ያለን አካላዊ ፍጡራን ሳንሆን አካላዊ ተሞክሮ ላይ ያለን መንፈሳዊ ፍጡራን ነን። ብዙ ጊዜ ህይወትን የምናየው አንኳር በሆነው በተገደበው አይናችን ስለሆነ ሰውነት ህይወት ገደባዊ ባህሪያቶቹ ጎልተው ይታያሉ። ስለዚህ እኛ ሰው ነን፣ ግን ለመንፈሳዊነታችን እዚህ ቦታ እንሂድ፣ መንፈሳዊ ነገር እናንብብ፣ መንፈሳዊ ለመሆን ማድረግ አለብን። ስለዚህ አካላዊ ማንነታችን ዋና የሆነና መንፈሳዊነት ራቅ ያለ የሚገኝ የሚደረስበት የሌለን ሰዎች ያላቸው ብለን የምናስበው ይሆናልና በጣም የነካኝ ይዘት ስለሆነ ነው። አፈጣጠራችን ግን በፈጣሪ አምሳልም ስንል የፈጣሪ አምሳል አንዱ መንፈሳዊ ባህሪ ነው። እኛ ግን ያው በጥናትና በእድገት ባስተውሎት እንድንሰፋ ተገድቦ የተሰጠን
ይዘት አለ አካል የምንለው መገደብ መጥፎ አይደለም ምናልባትም ልጅ ሆነን ትንሽዬ ምግብ ሳህን ላይ ሲደረግልን አንድ ማንኪያ ሁለት ማንኪያ ባለን አካል ተገደቡ ያችን የምንጨርሳት ምግብ ስትሆን ከዛ አካላችን ያደገ ሲመጣ ገደባችን እየሰፋ ወይም ደግሞ ልቀታችን እየጨመረ ሲሄድ ህይወታችን በዛ ዘርፍ እንዲያደግም ስለሆነ ነው በአእምሮም ስንሄድ ልጅ ያለን ምንማራት ቁጥርና ያደግን ስንሄድ ወይም ደግሞ እየተረዳን ስንሄድ የአእምሮ ብቃታችን ሲሰፋ ያንን ባውንደሪ ወይም ደግሞ ግርግዳ እያሰፋን የምንሄድበትን ባህሪን ፈጥራለን ብዬ አስባለሁና እንደ መሰረታዊ ቅኝት እነዚህ ሁለት መሰረታዊ ነጥቦች ላይ ማንሸራሸር ፈልጌ ነው እንደ ሰው የተገደበና ያልተገደበ ባህሪ የሚሰየምና የማይሰየም ባህሪ ስለዚህ እንደ ሰው ለመሰየም ወይም ደግሞ ይህ ነው ለማለት የፈለገ ብንሄድ የተገደበውን ባህሪ በተገደቡ መሳሪያዎቻችን አይን ድምጽ ጆሮ እነዚህን በመናስተውላቸው ልክ ሰው እንዲህ ነው ማለት እንችላለን ግን እነዚህ ባህሪያቶቻችን የማያዩትና የማያስተውሉት ደግሞ ያልተገደበ ባህሪያችን ሰውና ናቀውም እንድንል ደግሞ ጥሩ ማስታወሻ ይሆኑናል ብዬ አስባለሁ ሸጊ አድማጮችም እየሰሙን መሆኑን ሀሳቦቻቸውን እያጋሩን ነው አድማጮቻችን እየጠየቁን ነው ሰውነትን እየሰሙ መሆኑን ከነገሩን በኋላ ሀሳባቸውን ሰው ምንድነው ለሚሉት ሀሳባቸውን እያጋሩን ከዛ ደግሞ ቀደም ሲል የሰሙት ለመጀመሪያ ጊዜ ለአድማጮች ያደረስነውን የሰውነት አረፋ ሰውነት የተሰኘውን ሙዚቃ ደግመን እንድንጋብዛቸው እየጠየቁን ነው እንጋብዛቸዋለን ወደ ኋላ አሁን ላይ አንድ ጥንቅር አድማጮቻችንን እንጋብዛቸው ቀደም ሲል ያነሳናቸው ሀሳቦች ላይ በዓለም አቀፍ ደረጃ የእስልምና እምነት ተከታዮች ደግሞ ሰውነትን በምን መልኩ ይረዱታል ለሰውነት ያላቸው ትርጓሜ ምንድነው የሚለው ላይ የተነሱ ሀሳቦችን እናጋራቸውና ከዚያ በኋላ ስንመለስ በእርግጥ ሰው ምንድነው በሚል የጀመርነው ውይይት እንቀጥላለን ተስማምተናል አይደል ወዳጅ በሚገባ አሁን ስለተከበረውና ስለተላቀው የሰው ልጅ የምንዘክርበት ወቅት ነው ማለትም ስለ እርሶ በእርግጥ እርሶ ለአፍታ ቆም ብለው ራስዎንና አካባቢውን ቃኝተዋልን ስለ ሌሎች ሰዎች ምን ያህል ተጨንቀው ያውቃሉ መልካም እስልምና ስለ ሰው ልጅ ምን እንደሚል በተለያየ እድሜና የእውቀት ደረጃ ያሉ ምሁራንን አነጋግረናል ከሙፍቲ ሐጂ ዑመር እንጀምር ሐጂ ዑመር የሰው ልጅ በሰማይም ሆነ በምድር ላይ ካሉ ፍጥራን ሁሉ በላጭ ነው ከመላእክትም ጭምር ይሉናል የሰው ልጅ የተከበረ ለመሆኑ የነብዩ አደም ጭቃቸው 40 ዓመት ተቦክቶ 40 ዓመት ተጥቶ 40 ዓመት ደግሞ ሻህላቸው አካላቸው ተሰርቶ ሩሃቸው በገባሽ ጊዜ መጀመሪያ ላይ ቁጭ እንዳሉ የሰው ልጅ መከበሪያ መጀመሪያው መላእክቶችን ሄዳቸው አደምን ሰላም በሩት ብሎ ነው ያዘዘላቸው ሰላም በሩት መላእክቶች ሄዳቸው ሰላም በሩት ሰላም ማለት ማክበሪያ ቃላት ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ የጀመሩት አደም መላእክቶች ይሄ የሰው ልጅ የመጀመሪያው ክብር ነው አላህ አባታችንን አደምን ከፈጠረው በኋላ ኢብሊስን ያዛዋል ሱጁድ አድርግለት ይላል ኢብሊስም ይላል አላህ ይጠይቀዋል ምንድነው ምክንያትህ እኔ አፍሪ በእጄ የፈጠርኩትን ፍጡር አንተ ሱጁድ ማታደርግለት ምክንያትህ ምንድነው ይላል ኢብሊስ ምናለው እኔ ከሱ እበልጣለሁ ምክንያቱም ሲያስቀምጥ እኔን የፈጠርከኝ ከእሳት ሲሆን እሱን የፈጠርከው ደግሞ ከጭቃ ነው ስለዚህ ማንም ያላስቀመጠለትን መለኪያ ያስቀምጣል ማለት ነው ኢብሊስ ወይም ሸይጣን አላህ Subhanahu Wa Ta'ala እንግዲህ የሰው ልጅን ከፈጠራቸው ፍጡር ሁሉ ክብር ለቀና ደረጃን ከፍታ የሰጠው ፍጡር ነው እዚህም በማያሻማ ቃሉ ወለቀድ ከረምና በኒ አደም ይላል የሰው ልጅ ከፈጠርነው ፍጡር ሁሉ የበለጠ አላቅ ነው ይላል ከመላእክትም ሳይቀር ማለት ነው ልቅናው ገደብ የሌለው ልቅና ነው ደረጃ ነው ያንን ገደብ የሌለው ልቅና ሊያጣ የሚችልበት ተግባር የሰው ልጅ ከተፈጠረበት ከሚፈለግበት አላማ ሲወጣ መስመር ሲስት የሚፈጠሩ ችግሮች ሰው ልጅ እንደ ሰው ሲያልቀው በሁሉም ማንነቱ ሰው የተባለው አካል ለዚህ ነው ቁርአን ላይ አላህ ሰውን ሲያናግር ያ አዩሃል ኢንሳን ይላል እናንተ የሰው ልጆች ሆይ ይላል አማኝ ለማናገር ሲፈልግ ያ አዩሃል الذين آمنوا ይላል እናንተ ያመናችሁ ሰዎች ሆይ ይላል ስለዚህ
ሰዎች ለዚህ ነው ግንኙነታቸው በእስልምና ውስጥ ሰውነታቸው ነው መጀመሪያ ግንኙነቱ። አጠቃላይ እስልምና እንደኔ እምነት በሁለት መሰረታዊ ነገሮች ላይ ነው የቆመው፣ እዝነትና ፍትህ ነው። አላህ Subhanahu Wa Ta'ala ነብይ መሐመድን ሰለላሁ ዐለይሂ ወሰለም የላከበትን ዋነኛ ዓላማ ሲገልጽ وما أرسلناك إلا رحمة للعالمين ለዓለማት እዝነት እንጂ ለሌላ ነገር አላክንህም። የመላካቸው ዋነኛ ግብ እዝነት ነው። እዝነትን በተለያየ መንገድ ህይወታቸው ውስጥ አንጸባርቀዋል። ነብይ መሐመድ ሰዎችን በሰውነታቸው አክብረዋቸዋል። ምናልባት አንድ ታሪክ ማንሳት ይቻላል። ነብይ መሐመድ ከተከታዮቻቸው ጋር በተቀመጡበት አንድ አስክሬን ያልፋል። ሰዎች አስክሬን ይዘው ያልፋሉ። ነብይ መሐመድ ከተቀመጡበት ተነስተው ይቆማሉ። ተከታዮቻቸው ይህ አስክሬን እኮ የአይሁድ አስክሬን ነው አሏቸው። አለይሰት ነፍሰን ህይወት ሰው አይደለንም ወይ? በሸጋ ክሬቲቭስ የተዘጋጀ እናንተ ዘወትረውና ቅዳሜ ምሽት ከ2 ሰዓት እስከ 4 ሰዓት የሚደርሰውን እንዶድ ከኛው ለኛው የራዲዮ መሰናዶን ነው እየሰማችሁ ያላችሁት። ቀደም ሲል ዘግየት ብላችሁ የራዲዮ መስመራችሁን ለቀየራችሁ አድማጮቻችን በዛሬው መሰናዷችን ሰውነት ሰው ምንድነው ክፍል 1ን ወደ እናንተ ያደረስን ነው። ቀደም ሲል ጥንታዊ በጥንታዊ ኢትዮጵያ ስልጣኔ ውስጥ የሰው ልጅ በምን መልኩ ሰፍሯል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ምን ብላ ታስቀምጣለች፣ ለሰው ያላት መረዳት ምንድነው፣ ሊቆቻችንስ ምን ይላሉ የሚለውን ስንወያይበት ነበር። ከዚያ በኋላ ደግሞ አሁን ደግሞ በአጠቃላይ እስልምና የሰው ልጅ እንዴት ይረዳዋል የሚለውን የተለያዩ ሰዎች የተሳተፉበትን ነው ያደመጣችሁት። ይህ ጥንቅር በእርግጥ አድማጮች የእንዶድ ጥንቅር አይደለም፣ ሁሴን ከድር ነው ያዘጋጀው። ሁሴን ከድር ያዘጋጀው እዚህ ጥንቅር ላይ ሙፍቲ ሀጂ ኡመር ኢድሪስ፣ ሙስሊሃ በረሀት፣ ኡስታዝ አቡበከር አህመድና ኡስታዝ በድሩ ሁሴንን ነው በድምጽ የሰማችሁት። ሁሴን ከድርና መሰል ባለሙያዎች እንዲህ ጥርት ያሉ መረጃዎችን በፈለግን ሰዓት ምልከታዎችን ማጋራት ባሻን ሰዓት እንዲህ አይነት መረጃዎችን እንድናገኝ ስላደረጋችሁን ስላገዛችሁን ስላበርክቶታችሁ እጅግ አድርገን እናመሰግናለን። ይህንን በማግኘቱ በኩል ደግሞ ባልደረባችን ዳዊት አርአያ የራሱን የቤት ስራ ሲወጣ ሲሰራ ነበርና በእናንተ በአድማጮች ስም እናመስግነው። መንፈሳዊ ከሆኑት ጉዳዮች በብዛት በብዙዎቻችን በሃይማኖት ጥላ ውስጥ እንሆንና አንዱ እንገደባለን መንፈሳዊኛነታችንን ለማጤን ለመመርመር። ከዛ ደግሞ መንፈሳዊ የሆነ ነገር ፍለጋ ደግሞ ዞር ስትል በእርግጥ ብዙ አማራጮች አይኖሩህም። በተለያዩ ቋንቋዎች አግላይ የሆኑ ሀሳቦች፣ ፈራጅ የሆኑ ሀሳቦች ይበዛሉ እና የሰውነትን መንፈሳዊ ምልከታ መጋራት መቻላችን በጣም ደስ የሚል ይመስለኛል። አድማጮችም ጋር የማየው ስሜት እሱን ነው። ለዚህ ቀደም ሲል ያነሳነውን አባባል ተንተርሰን አጠር ያለች ውይይት ብናደርግ ደስ ይለኛል። ብዙ ጊዜ ሀሳቦች እንዲህ ስናንሸራሽር የሆኑ ምስላዊ ባህሪ ሲኖራቸው የተሻለ ይዘልቁናል ብዬ አስባለሁና ብዙ ጊዜ ስልጠናም ሳሰለጥን ከተለያዩ እይታ ደረጃ ወይም ደግሞ ባህል፣ ካልቸር፣ ይዘት የተለያየ ደረጃ ያሉ ሰዎች ጋር ፕሮግራሞችን አንሸራሽራለሁ። ከልጆች ጋር እነዚህን ሀሳቦች ሳወራ በደንብ ወዲያው ይዘልቃሉ። ለዛ ደግሞ ልጅነቴ ናፍቀኛል። እነዚህን ሀሳቦች ቶሎ የመቃረም ባህሪ ውስጥ እንደነበርኩኝ ሳስታውስ ምን መጣልኝ? ወፍጮ ቤት ሄደን ምናከሆነ አሁን ዘመናዊ ወፍጮ ቤቶች በስተው ይመስለኛል። ብዙ ወፍጮ ቤቶች አናይም፣ ምናልባት በየመንገዱ ይመስለኛል። ልጅ ያለው ወፍጮ ቤት አካባቢ ያለው ቫይብ ደስ ይለኛል። ሁኔታ ወፎች ሲንሸራሸሩ ቦነን ብሎ ጸጉሬ ላይ ሳየው እና እዛ ጋር ምን አስተውላለሁ? የወፍጮ ቤት ሚዛን አለ አይደል? ሚዛኑ ጋር ሚዛኑን መከወኛ ከላይ የምትንሸራሸር አንድ የሚዛኑ መጠኛ አለች። ያቺ ሚዛን መንሸራሸሪያ ወፍጮ ቤቱ ሚዛን ላይ የምናስቀምጠውን እህል 50 ኪሎ የሚሆን 100 ኪሎ እያየን ኪሎዋን ወደ ግራና ወደ ቀኝ እናንሸራሸራታለን። ሚዛኒቱ ጋር ነው ለማለት። ቅድም ያነሳሁትን ሀሳብ በዚህ ጋር ለመቀየጥ ስሞክር በህይወታችን ከተገደበውና ካልተገደበው ባህሪያችን ያልተገደበውን ምን ያክል ቃረመናል የሚለው ትልቅ ሀሳብ ይመስለኛል። ይህንን በምን ገልጸዋለሁ? ብዙ ጊዜ ያለና አኗኗር ዘዬ በጣም የተገደበው ላይ
ሲተኛ ወይም የተገደበው ላይ ሲሆን እያንዳንዱ የህይወት እንቅስቃሴያችን በመገደብ በመታሰርና በፍርሃት የተገራ ይሆናል። ለዛ ነው አብዛኛው ሰው አብዛኛው የኑሮ ሩጫ ግላዊነት ላይ ብዙ ሩጫ የሚያደርገው ለኔ የኔ ስም ወይም ደግሞ ፌም የምንለው ነገር ገንዘብ ወይም ደግሞ የኔ የምንላቸው ነገሮች ጠንክረው የምናያቸውና በዛው ልክ ደግሞ የማይገደበው ባህሪ ትንሽ ሲነካን በህይወት ይሄ አንኳሩ ባህሪያችን ብዙ ሳይዘን እናስተውላለን። ቅድም ኤልያስ ያጋራ ንሸጣ በለሰ ጠይቀው ኢንስፓይሬሽን ላይ ያወራ ነበረ። ኢንስፓየርድ ሲሆን ሐሳቡ በረምብ ወደ ውስጤ ይፈሳል። እሱን ቃል ስናየው ኢንስፓየርድ የሚለው ኢን ስፒሪት ከሚለው ቃል የመጣ ነው፣ በመንፈስ ውስጥ መሆን። ስለዚህ ከአካላዊ ማንነታችን ትንሽ ገሸሽ ስንል መንፈሳዊ ባህሪያችን ፈጣሪም ቅርባችን ነው። ያኔ ትልልቅ ሐሳቦች ዓለምን የቀየሩ በሳይንስና በቴክኖሎጂ ራሱ ሰዎች ቁጭ ብለው በሐሳብ የፈጠሯቸው ሳይሆኑ ሐሳባቸውን ቆም ሲያደርጉ የላይኛው ማንነት በእነሱ ውስጥ እንዲፈስ በር ይከፍታሉ። ባለፈው ፕሮግራማችን ቅዳሜ ላይ ከዳዊት ጋር አንዳንድ ጥያቄ ያንሸራሸርን ስለ አእምሮ መግራት ያነሳ ነው። አንድ ነጥብ ምንድን ነበረ? ትልልቆቹ ሐሳቦች በህይወታችን የሚመጡት ሐሳባችንን የተሻለ በማፍጠንና በመቀየስ ሳይሆን ሐሳባችንን ቆም የማድረግ ባህሪያችን ሲጨምር ነው። ምናልባትን ዓለምን በትልቁ የቀየሩ ሰዎች የተሻለ ሐሳብ ያላቸው ሳይሆኑ ሐሳባቸውን ቆም ማድረግ የሚችሉ። መኪናችን አሪፍ ሆኖ ፍሬን ከሌለው መኪናችንን መንዳት በጣም ዴንጀረስ ወይም ደግሞ ከባድ ይሆናል። ስለዚህ ወደ ህይወትም ስንመጣ ሐሳባችንን ቆም ማድረግ ስንችል የላይኛው ሐሳብ ለዛ ነው አንዳንዴ ጸሎት ውስጥ ስንሆን ሙሌት የሚኖረው፣ ዝምታ ውስጥ ስንሆን ምንታደሰው፣ ተፈጥሮ ቦታ ውስጥ ስንሆን ደስ የሚል ስፋት ውስጥ የምንሆነውና ያንን ያልተገደበው ማንነታችንን ቦታ ስንከፍትለት ከኔነትና ከተገደበው በጊዜና በሰዓት በተገደበው ትንሽ ደረት ትከሻ ውስጥ ያለው ማንነታችን ከፍ አድርገን ማሰብ እንችላለንና የወፍጮ ቤቱ ምናልባት እቺ መዘወሪያ በተንሸራሸረሽ ቁጥር አካላዊነት ላይ ሙጭጭ ስንል ህይወት በጣም ጫና ይበዛል፣ ጥድፊያ ይበዛዋል። ለቅቅ ስናደርገው ደግሞ ህይወት ይሰፋል። ከኛ ውጪ ለሌሎች ማሰብ እንችላለን። ሰዎችን ለመድረስ፣ ሰዎችን ለማገልገል፣ ሰዎችን ለመንከባከብ አስበነው ሁላ ሳይሆን ባህሪያችን ሆኖ አንዳንዴ ሰውን ላገልግል ብለን ስንነሳና በአገልግሎታችን ጥበቃ ውስጥ ስንሆን አሁንም አንኳሩ ማንነታችን ነው እየሰራ ያለው። ግን ለሰው መስጠታችን ወይም ቅድም የሀረጋዊን ከሰራችሁ ጥንቅር ውስጥ አንድ ሰው ምን አለ? ተክሎች የሚሰጡን ፍራግራንስ ወይም ደግሞ መዓዛ እንስጣቸው ብለው አይደለም፣ ተክሎች የሚሰጡን ኦክሲጅን እንስጣቸው እነሱና ስለስጣቸው ብለው ሳይሆን ተፈጥሯዊ ባህሪያቸው ነው። እንደ ሰውም ተፈጥሯዊ ባህሪያችን እየሰፋ የሚሄደው ያልተገደበው ማንነታችንን ቦታ እየሰጠነው የምንሄድበት ደረጃ ነው ብዬ አስባለሁና እነዚህን ሁለት ባህሪያት ምናልባት አንድ ሌላ በተሻለ ሁኔታ የሚገልጽልኝ ይዘት ምንድነው? ስንተኛ ካስተዋልን የሚገድበን ማንነታችን የለም ወይም ደግሞ ከመሆን ይቆማል። ይህንን በረም ለመረዳት ጥልቅ እንቅልፍ ውስጥ ሆነን አሜሪካዊ ነኝ፣ ኢትዮጵያዊ ነኝ፣ ሹፌር ነኝ፣ ኳስ ተጫዋች ነኝ፣ ወንድ ነኝ፣ ሴት ነኝ ይሄ ነኝ የምንለው ባህሪ አናስታውስም አይደል? ከተገደበው ባህሪያችን ውጪ ነን። ስለዚህ ባልተገደበው ባህሪ ውስጥ ተንሸራሽረን 6 ሰዓትም 8 ሰዓትም እንነሳለን። ጠዋት የሚሰማን የድሳት የቅለት ስሜት ምንድነው? ሙሉ ቀን የምንይዘው ባህሪ ወይም ደግሞ ያንኳሩ ማንነት ስያሜ ሸክም እንደሆነ ይነግረናል። እያንዳንዱ ባህሪ እኔ እንዲህ ነኝ ብለን የምንይዘው የሆነ ሸክም የጫነብን ነው። እንደ ዘመናዊ ሰው ደግሞ አንድ ሸክም አይደለም ምንጭ ነው። የተለያየ ቦታ ላይ ብዙ ሸክሞች አሉን፣ ይዘናቸው ነው የምንተኛው። ስለዚህ አንዳንዴ ተኝተንም ራሱ ድካሙ አብረው ነው የሚሄደው። ስለዚህ የመልቀቅ ባህሪያችን፣ የመፍቀድ ባህሪያችን፣ ቦታ የመስጠት ባህሪያችን ያልተገደበው ባህሪያችን ወይም ማንነታችን ጋር እንድንዘልቅ ያደርገናል። ሰውነታችንም ያኔ አክብሮቱ ወይም ስፋቱ ከሰውነት አልፎ ሁሉም ማንነታችን ጋር መድረስ የሚችልበትን ባህሪ ይከፍታል ብዬ አስባለሁና ይበልጥ ካወሳሰጉት ይቅርበሉኝ። በመጠኑም ግን እይታዎችን ይከፍታሉ ብዬ ያሰብኳቸውን ምሳሌዎች ለመቃረም ወይም ለመጥቀስ ሞክሬያለሁ። ሸግ አድማጮች ሀሳባቸውን እያጋሩን ነው፣ እየተከተሉን እንደሆነ ማየት ይቻላል። ግልጽ ያልሆኑ መጥራት ያለባቸው የሚሏቸው ሀሳቦች ሲኖሩም አሁንም በ0931 717191 ላይ ሊያጋሩን ይችላሉ። እዚህ አሁን ስናንሸራሸረው የነበረው የመንፈሳዊ እኛነታችን በአካላዊ ተሞክሮ ውስጥ የተገለጠ አካላዊ ተሞክሮ ያለን መንፈሳዊ ፍጡራንን የሚለው ኮት ውስጥ የኤልያስ ምልከታ ምንድነው የሚለውን እንስማ። በጣም ጥሩ። እንግዲህ ጥቂትም ቢሆን የራሴን ጠጠር አላጣምና ምንድነው ሰውነት ስንል እንግዲህ በእኔ መረዳት ስጋ፣ መንፈስ፣ ስጋነት፣ መንፈስነት፣ ነፍስነት ነው።
እንግዲህ ሼክስፒር እንደሚለው መሆን ሰውነት ነው፣ አለመሆንም እንዲሁ ነው። መሆን ወይም አለመሆንም ነው ሰውነት ማለት ምንድነው? ይሄ አሁን ዮፍታሔ ሲገልጽበት የነበረው መንገድ በጣም ረቂቅ ነው፣ በጣም ደስ የሚል ነው። ምንድነው እኔ የሚጨምረው ነገር ቢኖር አሁን ስጋዊ ማንነታችን ሶስት ማንነት አለን ካልነው ውስጥ አንደኛው ስጋዊ ማንነታችን ለነዚህ ለነፍስና ለመንፈስ ማንነታችን ምሳሌ ነው። ለምሳሌ ማለት ነው ራሱ ስጋዊ ማንነታችን ምሳሌ የሚል መጠይቅ አንቀጽ ነው። እንደተባለው ነው ከስጋዊ ማንነታችን ግን ነፍሳዊና መንፈሳዊ ማንነታችን እጅግ ይሰፋል። ስጋዊ ይሄን ለመግለጽ በፐርሰንት ለመግለጽ ስጋዊ ማንነታችን 5% ሲሆን ነፍሳዊና መንፈሳዊ ማንነታችን ግን 95% ነው። እንግዲህ እኛ በብዛት የምንረዳው ስጋዊ ማንነታችን ነው። ሲርበን እንበላለን፣ ሲጠማን እንጠጣለን፣ ሲከፋን እናለቅሳለን። ይሄ ስጋዊ ማንነታችን ነው። በነፍስና በመንፈስ ደግሞ የየራሱ አካላት አለው። ለምሳሌ ስጋ አካል አለው። እጃችን የስጋችን አካል ነው። እግራችን፣ አይናችን ይሄ የስጋችን አካል ነው። በእግራችን እንሄዳለን። ይሄ የስጋችን ግብር ነው። በእጃችን እንበላለን፣ በአይናችን እንመለከታለን። ይሄ የስጋ ግብር ነው። ልክ እንዲሁ የነፍስና የመንፈስ ግብር አለ። ለምሳሌ በነፍስ ማንነታችን ወይም የነፍስ አካላቶቻችን ለምሳሌ መረዳታችን፣ ጥበባችን፣ ማሰባችን፣ ማሰላሰላችን እነዚህ የማይጨበጡና የማይዳሰሱ እንደመሆናቸው የማትጨበጠውና የማትዳሰሰው የነፍሳችን አካላት ናቸው። የመንፈሳችን ደግሞ አካላት አሉ። መጸለያችን፣ መጸጸታችን፣ ማመስገናችን እና ነገሮችን ለምሳሌ ህሊናችን አካልነቱ ለመንፈሳችን ነው። ለምን ህሊና ይመዝናልና ማመዛዘን የመንፈስ አካል ነው። ስለዚህ የእያንዳንዱን አካላቶቻችን ማንነት ለመረዳት የስጋችን ተምሳሊትነትን መረዳት ያስፈልጋል ማለት ነው። ስጋችን ለምሳሌ ነው ማለትም አሁን የኛ ሰውነት የተዋቀረው ከሚታይ 5% ውሸትና ከማይታይ 95% እውነት ነው ማለት ነው። ስለዚህ እውነቱን መረዳት ነው። ለየት ያለ ብዙ ሀሳቦችን ለማንሸራሸር የሚያግዝ ቆንጆ ምልከታን ያጋራህን ኤልያስ። አድማጮችን በደንብ እየተከተሉን ነው። በጣም በርካታ አድማጮች ኤልያስ ኤላ እንኳን ደህና መጣህ እያሉህ ነው። በተጨማሪም ሰውነትን ደግመን እንድናስደምጣቸው እየጠየቁን ነው። ሌላ እንደው ዳረፋ አዘጋጅተንላቸው ነበር። ሆኖም ግን አድማጮቻችን እንዲህ ደግመው ሊሰሙት ከጓጉ ሰውነትን እናስደምጣቸው። በእንደው ዳረፋችን ስንመለስ አሁን ኤልያስ ሲያነሳቸው ከነበሩት ነገሮች አንፃር አካላችን እንዴት ያለ ነው፣ የሰው ልጅ አካል የሰው ልጅ ስጋ እንዴት ያለ ነው የሚለውን ጊዜ በፈቀደልን መጠን ራሳችንን ለመረዳት እንጥራለን። በቀጣይ መሰናዷችን ስንመጣ ምንስ ሲሆን ይዘን የምንመጣው የሚለውን ደግሞ ጊዜ ወስደን እናስተዋውቃችሁና ለሳምንት ቀጠሮ ለቅዳሜ ቀጠሮ ይዘን እንለያያለን። አሁን አድማጮቻችንን የምናስደምጣቸው ሸጋ ሳውንድስ ፕሮዲውስ የተደረገውን ሰውነት የተሰኘውን ሙዚቃ ነው። ድምፃዊው ኤልያስ አሰፋ ነው እዚህ አጠገባችን ያለው። ግጥሙን የጻፈው ዜማውንም የደረሰው ይሄው ኤልያስ ነው። ኤልያስ አብረህን ስላለ የእንዶድ ቤተሰብም ስለሆንክ ሁሌም እጅግ አድርገን እናመሰግንሃለን። ሰውነት ጥልቀት ያለው ስራ ነው። ኤርሚያስ ዘውዱ ነው ያቀናበረው፣ በአዲስ መልኩ ያዘጋጀው። ኤርሚያስንም ስለ አበርክቶቱ እጅግ አድርገን እናመሰግናለን። ሸጋ ሆኖ ተዘጋጅቷል። አድምጡት፣ ሀሳብ አስተያየቶቻችሁን አጋሩ። No, no,
ሰው ሰውነቱ ክፉ ቃል ባይወጣው ባይበዳደር የተቸረው ክቡር ሰውነትን ነበር ቢኖር ለእውነት ብሎ ባይለፋ ለከንቱ ይበቃው ነበረ ሰው ሰውነቱ ክፉ ቃል ባይወጣው ባይበዳደር የተቸረው ክቡር ሰውነትን ነበር የዓለም ላይ ሩጫ የዓለም እሽቅድድም በእሽክርክሪት ሕይወት ላይደረስ የትም ሰላም መሆን ሲቻል በፍቅር ተግባብቶ እንዴት ይኖራል ሰው ሰውነትን ስቶ ከጥበብ ለጥበብ በጥበብ ፈጥሮታል የማይነጥፍ ጸጋን ሰውነትን ችሮታል ከምናየው አምሮ ከዚህ ዓለም ተፈጥሮ ሰውነት ይልቃል በላንቃ በአንድ ቃል አንቃ አንቃ በሬጌ ሙዚቃ አንቃ አንቃ በሰውነት እንቁቃ አንቃ አንቃ በሬጌ ሙዚቃ አንቃ አንቃ በሰውነት እንቁቃ ሽዱቡዱቡም ሽዱባዳባም ሽዱባምባምባምባዳም አጋጎ yes hey ዘላለም ላይ ጸና ላይኖር በዚች ዓለም በእምነት ባይጓጨር ባይለየው ዘር ቀለም ተፋቅሮ ቢኖርስ እስኪ ምን ጎደለው ክቡር ሰውነት ከሰማይ ከቸረው ከጥበብ ከጥበብ በጥበብ ፈጥሮታል የማይነጥፍ ጸጋን ሰውነትን ችሮታል ከምናየው አምሮ ከዚህ ዓለም ተፈጥሮ ሰውነት ይልቃል በላንቃ በአንድ ቃል ለውባይ ሸምጋይ ጠፍቶ ካልተገራገሩ እርስ በርስ ተያዩ አትደናገሩ በቃ ይብቃንንካ ይብቃ በቃንንካ እስከ መቼ ርት ከእውነት ርቃ ርቃ አንቃ አንቃ በሬጌ ሙዚቃ አንቃ አንቃ በሬጌ ሙዚቃ አንቃ አንቃ በሬጌ ሙዚቃ አንቃ ኤልያስ አሰፋ ሰውነት የተሰኘ ሙዚቃን ነው የሰማችሁት። በእንዶድ አረፋችን እጅግ አድርገን እናመሰግናለን። የሸጋ ሳውንድስ ማለትም የእንዶድ ፕሮግራም አዘጋጅ የሆነው የሸጋ ክሬቲቭስ ስር ካሉ ተቋማት መሀል ያንዱ የሸጋ ሳውንድስ ሙዚቃ ነው። ይህ ሙዚቃ ድምፃዊው ኤልያስ አሰፋ ነው። ግጥምና ዜማውን የጻፈው እሱ ነው። ያቀናበረው ኤርሚያስ ዘውዱ ነው። ኤርሚያስም በጣም ሰፋፊ ምልከታዎች አሉት። ወዳጅ ቤተሰብ የእንዶድ የሰፊው ቤተሰባችን አባል ነው። እሱንም ምልከታዎቹን በተለያዩ ርዕሰ ጉዳዮች ዙሪያ እዚህ ጋብዘነው ምንወያይ ይሆናል። እንዲሁ ደግሞ እስከዚያው ድረስ ደግሞ ጊታሩን አንስቶ በሰማችሁት መልኩ ሀሳቡን ያጋራናል። እዚህ ሙዚቃ ላይ ኤልያስ አንድ ያነሳሃትን
ሐሳብ በተለይ መጨረሻ ላይ የተነሱትን ጥቂት ስንኞች ላንሳና እዚህ ላይ ያለህን ሐሳብ አጋራን። ተውባይ ሸምጋይ ጠፍቶ ካልተገራ ሀገሩ እርስ በርስ ተያዩ አትደናገሩ አልከን። ከዛ ምን አልከን? በቃ ይብቃን ንንቃ እስከ መቼ እርትዕ ከእውነት ርቃ አልከን። እርትዕና እውነት ሲቀራረቡ ምን ይመስላል? መራራቃቸው እንዲህ ከሆነ ዘመናችንን ከመሰለ የእርትዕና የእውነት መራራቅ ዘመናችንን ከመሰለ እርትዕና እውነት በኤልያስ ምናብ ሲቀራረቡ ሰውነት ምን ይመስል ይሆን እዛ ውስጥ? በጣም ጥሩ። እስከ መቼ ርትዕ ከእውነት ርቃ ነው የሚለው። እንግዲህ በዘመናችን በአሁኑ ዘመን እውነት የምንለው ሐሳብ በጥራት የምናየው ሐሳብ አይደለም። ምክንያቱም የኔ እውነት ይሄ ነው እያለ ሰው ሁሉ የራሱን አርጊውመንት ያቀርባል። ውሸት ጽፎም እውነት ነው ይሄ ታሪክ ብሎ የሚመጣበት ወቅት አለ። ርትዕ ግን ይሄንን ሁሉ ያጠራዋል። ርትዕ ማለት የሚረታ ሐሳብ ማለት ነው። የሚረታ ሐሳብ ከብዙ አቅጣጫ የታሰበ ሐሳብ ነው። አሁን ለምሳሌ አንድን መጥፎ ታሪክ መጽሐፍ አድርጎ ለማውጣት በእውነት ከሆነ ጉዳዩ ተከስቶ እንኳን ቢሆን በእውነት ከሆነ ያንን መጽሐፍ እንዲህ ተከስቷል፣ እገሌ ተበድሏል፣ እንትና ተገድሏል ብሎ መጽሐፍ ሊቻል ይችላል። በእውነት የውሸትም ሰው ሳይገደልም ተገድሏል፣ ሳይበደልም ተበድሏል ተብሎ ሊጻፍ ይችላል። ያ ደግሞ የኔ እውነት ነው ብሎ ያመጣዋል ሰውየው። እንግዲህ እውነት በሌላው እውነት የሚሸፈንበት ዘመን ላይ ነው ያለ ነው። በርትዕ ግን ካየነው አንድን ሐሳብ ለመጻፍ በመጀመሪያ ማሰብ መቻል ያስፈልጋል። ማሰብ መቻል ብቻ ደግሞ ማሰብ ስላልሆነ የቻልነውን ያህል ማሰብ መቻል አለብን ማለት ነው። ምናስብ ከሆነ እንግዲህ ከርትዕ አንጻር ሐሳቡ እንዳይጠፋኝ ነውና ከርትዕ አንጻር አንድን መጽሐፍ ለመጻፍ ለምሳሌ አንድ የተበደለ ወይ ሰው ካለ ምናምን ስለዛ ነገር ለመጻፍ ምንድነው የምናደርገው? ከይቅርታ አንጻር እናስበዋለን። ከሚያፈራው ፍሬ አንጻር እናስበዋለን። ከመጽሐፉ መጽሐፍ ጥቅም አንጻር እናስበዋለን። እና እንዳሁኑ ዘመን ከወረቀት ዋጋ የሚያንስ ጽሕፈት ከመጽሐፍ አለመጻፍ ይሻላል ብለን እንተዋለን ማለት ነው። ከርትዕ አንጻር ስናየው ማለት ነው። እንግዲህ አንዳንድ ሐሳቦች በተለይ በመጻሕፍት የሚወጡ ሐሳቦች ስንመለከታቸው ከባዶ ወረቀት ያንስብኛል ማለት የወረቀቱ ዋጋ ያሳዝነኛል። ምክንያቱም ብዕርና ወረቀት ከተገናኘ ለሚጠቅም ጉዳይ ነው እንጂ ለሚጎዳ ጉዳይ እንዴት ሊሆን ይችላል? እና ከጻፍን ለደግ ጉዳይ ከዋልንም ለደግ ጉዳይ ነው መሆን ያለበት እንጂ ለጠንቅ አይደለም። ስለዚህ በርትዕ ነው እንጂ የሰው ልጅ በእውነት ወይም ደግሞ በየራሱ እውነት መዳኘትም አይችልም። በርትዕ ነው መዳኘትም የሚችለው። ስለዚህ ርትዕ ካለህ ሁሌም አሸናፊ ነህ። እንግዲህ የዚህን ያህል ኤክስትሪም ነው ያላቸው እውነትና ርትዕ ማለት ነው። ስለዚህ ርትዕ ካረቀቀችብህ በስተቀር ለእውነትህ አትጨነቅም ለማለት ነው። አመሰግናለሁ። ሸግዬ ቅድምም ሲነሱ የነበሩት ጉዳዮች በሰውነት በእንዶድ አረፋችንም ውስጥ ሲነሱት የነበሩት ጉዳዮች አሁን የሚያነሳልን ሀሳቦች እጅግ በጣም ወደ ውስጥ ራሳችንን የምንፈትሽ እንዲሆን የሚያነሳሱ ናቸው። እንዶድም እንዲያ ያለ መሰናዶ ነው። የእንዶድም ትልቁ እንደ መሰናዶ እንዶድን ሰብሰብ ብለን አዘጋጅተን ወደ አድማጮች ይዘን ለመምጣት ስንባትል ትልቁ ግባችን ሰዎች ራሳችንን ወደ ውስጥ መጠየቅ እንድንችል፣ እርስ በርስ መተጋገዝ፣ መደጋገፍ፣ እዚያም ውስጥ ራሳችንም ውስጥ የጠለቀ ፍጥረታችን ውስጥ የጠለቀ ማንነታችን ውስጥ ምላሾች አይጠፉም በሚል ሀሳቤ ነው ያነሳልንም ሀሳብ እጅግ በጣም የሚያስመሰግን ነው። ይላ እጅግ አድርገን እናመሰግናለን። ዮፌ ከሰዓቱ መሮጥ አንጻር ወደ አንተ ልምጣ። ቅድም ኤልያስ ሲያጋራን አካል ለምሳሌ ነው የሚል ነጥብ አንስቶ ነበርና በጣም
ውስጤ ዝልቅ ነው ያለው። ልናገር ያሰብኩትን ሀሳብ በሆነ ደረጃ ቅርጽ ሰጠልኝ። ስለ አካል ስንመጣ ምናልባትም ከማይገደበው ወይም ከመንፈሳዊ ባህሪያችን አካላችን ጋር የሚመጣውን ባህሪ ስናስተውል ቀላል ምሳሌዎች ምናልባት ፍርሃትና ፍቅር ብዙ ጊዜ በእርከን ቅኝት ውስጥ ስለምናስተውላቸው ስንፈራ አካላችን ውስጥ ምን እናስተውላለን? ምናልባት አድማጮቻችን አሪፍ ጥያቄ ሊሆን ይችላል። መጨረሻ የፈራሁበትን ጊዜ ለማስታወስ ልሞክር። ወይም ልጆኝ ጃሰስ ባለም ሊሆን ይችላል። ክው ብለን ድርቅ ብለን ቀረን ይባላል። ራሱ የመድረቅ አንኳር መሆን ባህሪ እናስተውላለን። ወይም ደግሞ የሆነ ነገር አስፈራርቶን ላበላብ ስንሆን አካላዊ ባህሪያችን ጋር ስንዋጥ የሚመጣ ባህሪ አለና ምናልባት ሳይንሳዊ ቀመሩን ለማጋራት እነዚህ ስራዎች ላይ ከቆየሁባቸው ዓመታት አንፃር አንድ ሰው በእያንዳንዱ ስሜት ውስጣዊ የአካል ባህሪያችን ይቀያየራሉ። ለምሳሌ ትንፋሽ ይቀያየራል፣ የልብ ምት ይቀያየራል፣ የትንፋሽ ፍጥነት ይቀያየራልና አንዱ ከዚህ ጋር ያለው ባህሪ ፍርሃት አካላችንን አንኳር እየሆነ ወይም ዴንስ እየሆነ ወይም ከባድ እየሆነ እንዲሄድ ያደርገዋል። ጠዋት ስንነሳ ከብዶን ነው ተጫጭኖ ነው የምንነሳው፣ ቀለል ብሎ ነው የምንነሳው። የሆነ ጠዋት ላይ የመቅለል ስሜት አለው፣ ምክንያቱም ከማይገደበው ባህሪያችን ጋር ጊዜ አሳልፈን ስለመጣን። ስለዚህ ፍርሃት ወይም ጫና ስትረስ ምንላቸው ባህሪያት የህይወት ሩጫ ላይ ሆነን አንኳር እየሆንን እየደነደንን እየደነዘዝን እየተከመረን እየከበድን እንድንሄድ የሚያደርጉባቸውን ባህሪያዎች ያሰፋሉ። በሌላኛው ደግሞ ዘርፍ ስንሄድ ደስተኝነትን፣ ፍቅርን፣ ይቅርባይነትን ስናስብ ለምሳሌ ይቅርባይነት ጥሩ ምሳሌ ሊሆን ይችላል። የሆነን ሰው ይቅር ስንል ቅለቱ በሀሳብ ባመሮ ብቻ ሳይሆን በአካል ደረጃ አካላችን ቅልል የማለት ስሜት ውስጥ ሲሆን እናስተውለዋለን። ምክንያቱም በቫይብሬሽን ደረጃ ወይም በርግብግቢት ደረጃ ይሄ የይቅርባይነት የበጎነት ስሜት ሲስተማችንን አካላዊ መዋቅራችንን በርግብግቢት ደረጃ ረጋ እንዲል ያደርገዋል። ምናልባት የሚቀጥለው ፕሮግራማችን የሚቀጣዩ ሾው ላይ ስለ ርግብግቢት ሳይንስ ትንሽ አጋራለሁ። ዛሬ ትንሽ በማንኪያ ጨለፋ አድርጌ ለመቆንጠር ያክል ነው እቺን ያመጣሁት። እዚህ ጋር ምን ማለት ፈልጌ ነው? ከፍርሃት ወደ ፍቅር ስንሄድ በርግብግቢት ደረጃ ከአንኳሩ ባህሪያችን ወደ ረቂቁ ባህሪያችን እየሄድን ነው። ስለዚህ አንድን ውሳኔ ስወስን ፍርሃት ውስጥ ሆኜ ከሆነ ከሰው ጋር ባለኝ ግንኙነት በፍርሃት ከሆነ መንቀሳቀሰው ህይወትን ስኖር በፍርሃት ውስጥ ካለው የማረጋቸው ተግባራት በሙሉ ግብግብ የበዛባቸው ከኔ አልፌ ሰዎችን ምጎዳባቸው እንበልና አንድ ሰው ለሃይማኖቴ ነው ለመንፈሳዊ ኑሮዬ ነው ለፈጣሪ ነው ቆንኩት ብሎ ፍርሃት ውስጥ ካለ ሌሎች ሰዎችን መጥቀም ሳይሆን ሌሎች ሰዎችን ለመጉዳት ይንደረደራል። ምክንያቱም ፍርሃት በሀገራችንም የፈሪ በትር ይባላል አይደለ? አንኳር ነው፣ ድድር ያለ ነው። በዛው ልክ ግን ለፈጣሪ ቆም ያለው በፍቅር ካልኩኝ ከኔ ውጪ የሆኑ የኔ እምነት ያልሆኑ ሰዎችንም ለማገልገልና ቅድም የተጋራው ነጥብ በጣም በትልቁ እዚህ ጋር መስመር መሆን ይችላል። ስለዚህ በእነዚህ ሁለት ቅኝቶች ውስጥ የምንሸራሽርባቸው ባህሪያት ትልቅ ነጥብ አላቸው። ወደዚህ ስንመለስ ነገሮችን የምንረዳበት መንገድም ከዚሁ አንኳር ባህሪያችንና መንፈሳዊ ባህሪያችን ውስጥ ይገኛል። ለምሳሌ አስታውሳለሁ ልጅ ያለው መጽሐፍ ቅዱስን ሳነብና ወይም ከአመታት በፊት ሳነብና አሁን ሳነብ አንድ አይነት አባባል ወይም አንድ አይነት ክፍል አንብቤ መረዳቴ የተለያየ ነው። ስለዚህ ነገሮች አንኳር ሆነው ወይም ደግሞ ፈርቼ ሳነብና እስቲ ፍቅርን ላይ ብዬ ሳነብ አንዷ መረዳት ወይም አንዷ ሐሳብ ሌላ ነገር ነው የምትነግረኝ። ከዚህ ማንጻር ነው አንዳንዴ ከአንድ መጽሐፍ ቅዱስ የተለያየ ሰዎች ሆነን ወይም የተለያየ ሐሳብ መረዳት ውስጥ ሆነን ራሳችንን የምናገኘው ፍርሃት ውስጥ ሆኜ ማረጋውና በፍቅር ውስጥ ሆኜ የማገኘው ማረጋው የተለያየ ስለሆነ እዚህ ጋር ምናልባት አንድ ድጋሚ ምሳሌ ማንሳት የምንችለው ክርስቶስ ስጋ ለብሶ መጥቶ ያስተማረንን አስተምሮ ስናይ በፍቅር ውስጥ አካል ለብሶ ወይም ደግሞ ቀደም ኤልያስ ያለው ሐሳብ ምሳሌ ሆኖ ሲያሳየን ይሄ አካል በፍርሃት ብቻ ሳይሆን በፍቅር ውስጥ መኖር ይችላል። ፍቅር ውስጥ ሆኖ ያሳየን ባህሪ እየተሰቀለ ራሱ ይቅርበላቸው ያላቸውን ነገር ስናይ ጫና ሲበዛብን ህይወት ግርግር ስትሆን ወይም ሰዎች እኛ ላይ መጥፎ ሲሆኑብን ራሱ ከፍርሃት ከሆነ የምንነሳው እንበላቸው ውስጥ ነው የምንሆነው። ከፍቅር ግን ስንሆን ይቅርበላቸው ጋር እንሄዳለን እና ምን ያክል ያለንበት አካል ራሱ አካላችን የለበሰው ፍርሃትን ሲሆን ግብግብ ውስጥ እንሆናለን። አካላችን የለበሰው ግን ፍቅርን ሲሆን በእኛ ውስጥ ሌሎች እንዲጠቀሙ፣ በእኛ ውስጥ ሌሎች እንዲበሩ፣ በእኛ ውስጥ ሌሎች ኢንስፓየርድ እንዲሆኑ ወይም ሌሎች መረዳታቸው እንዲሰፋ ግብአት መሆን እንችላለንና እንደ አንድ ጥያቄ ዛሬ ከነጋ ብዙ የቀረምኩት አንኳር ባህሪ ነው ወይም ፍርሃት፣ ጫና፣ ሩጫ ውስጥ ነኝ ወይስ ዛሬ ከነጋ ቆም ብዬ ህይወትን ለማስተዋል የማያቀኝን ሰው ሰላም ለማለት
ማላቀውን ሰው ለመጥቀም ጊዜ ወስጃለሁ ወይ? ለዛሬ ብቻ ሳይሆን እስቲ ለሚቀጥሉት 7 ቀናት እቺን ሐሳብ በውስጤ ለማሻሻል ልሞክር። ለአድማጮች አሪፍ አሳይመንት ይመስለኛል። በጣም አሪፍ። አንተ ሐሳቦቹን እያንሸራሸርክ አንተን እየሰማሁ ወዲህ ደግሞ አድማጮች የሚሉትን እያየሁ ነበር። የእውነትም ለወራት ግፋ ሲልም ለአመታት ታስታውሳለህ እንደው ድን ስናነሳበት የነበረው ጊዜ ጀምሮና እንዲህ መሰናዶ ሆኖ አድማጮች ጋር ሲደርስ ያለምነውን የምንመታበት እንደሆነ እንዲሰማን አድማጮች ያገዙን ነው። እናመሰግናለን አድማጮች። ከተለያየ አቅጣጫ ነው የጽሁፍ መልእክቶች እያደረሱን ያለው። ለሐሳቦቹም ቅርብ የሆኑ አብረውን እንዳሉ ለሰውነት ያላቸውን መረዳት እያጋሩን ነው። እጅግ አድርገን እናመሰግናቸዋለን። አካላዊ ማንነታችንና ወይም አንኳር እያልክ ስትገልጸው የነበረው ሌላኛው ከመንፈሳዊ ማንነታችን ጋር በእርግጥ በህይወታችን ውስጥ በድርጊታችን በንግግራችንና በግብራችን ውስጥ ትልቁን ቦታ ይዞ ያለው የትኛውን ነው የሚለውን ማስተዋል እንድንችል አድማጮችን ስለጋበዝክልን በጣም አመሰግናለሁ። ኤልያስ ወደ አንተ ልምጣ። ሰውነት እንደ ጥልቀቱ እንደ ስፋቱ ከሌሎች ፍጥረታት ጋር ያለውን ቁርኝት ማየት ብንችል አንተ በደረስክበት መረዳት ሰውነት ከሌሎች ፍጡራን ጋር ከእጽዋት፣ ከእንስሳት፣ ከራሷ ከእናት ምድር ጋር ያለው ቁርኝት እንደው እንዴት ያለ ነው? ሰዓታችንን ባገናዘበ መልኩ አጠር አድርገህ እሱን ብታጋራን ለሚቀጥለው ሳምንት ሚዛነው ስለምንመጣ አድማጮችን ለሐሳቡ አነሳስተንበት ብንወጣ ደስ ይለኛል። በጣም ጥሩ። ባጭሩ የሚገለጽ ነገር ባይሆንም ያው እናሰፋዋለን በሚቀጥለው ሳምንት። እንግዲህ ስለ ሰውነት ስናስብ ሰው ከሰው ጋር ያለው ልዩነት ይገርመኛል። ሰው ከሌሎች ነገሮች ያለው ቅርኝት በግልጽ እየታየ እለት እለት ለምሳሌ ሰውና ውሃ ያለው ቁርኝት፣ ሰውና ዛፍ ያለው ቁርኝት፣ ሰውና እንስሳት ያላቸው ቁርኝት እጅግ በጣም ሰፊ ነው። እንደ አንድ አካል ነን። ይሄ ዩኒቨርስ ከሰው ጋር የተባበረ ነው። ሰው ለዚህ ዩኒቨርስ፣ ዩኒቨርሱ ደግሞ ለሰው ነው የተፈጠረው። እያንዳንዱ ነገር አካላችን ነው። አምሳያችን በእኛ ቅርጽ የተሰራው የሰው ልጅ አይደለም። ትንኳሹም፣ ጉንዳኑም፣ ዝንቡም ሁሉም የኛ አካል ነው። ለምሳሌ ዝንቦችን ብታጠፋቸው በሽታ ይበዛል። ለምን? ዝንቦቹ ከኛ የሚወጣውን ቆሻሻ እየተመገቡ ነው የሚኖሩት። የተፈጠሩበት ምክንያት ያ ነው። አካልነታቸው እንደዚህ ያለ ነው። እኛ በጤና እንድንኖር የነዛ የሌሎች ራሱ ፍጥረታት መኖር ለሰው ልጆች ዋስትና ነው። እና ይገርመኛል ያልኩ መነሻው ሐሳብ ላይ የሰው ልጅ እንዴት አድርጎ ነው ከሰው ጋር ተለያይቶ መኖር የሚችለው? ከሌሎች እንኳን ፍጥረታት ጋር ያለው ቁርኝት በጣም ከባድ እያለ ማለት ነው። ለምሳሌ ከማዕድናት ብናይ በወርቅ እናጌጣለን፣ በድንጋይ ቤት እንሰራለን፣ በድንጋይ ልናጌጥ እንችላለን። በከበሩ ድንጋዮች እኛው ነን ያከበርናቸው። ውሃ እንጠጣለን። ከእጽዋት ጋር ብታይ እንግዲህ የምንበላው ምግብ የበቀለበትን መሬት አናውቅም፣ ግን አንድ እውነት እናውቃለን። በዝናብ በቅሏል፣ በፀሐይ በስሏል። እዛ ያለው ገበሬ ደግሞ አርሶ አጭዶ ወቅቶ በማዳበሪያ አድርጎ ልኮልሃል። እና ምንድን ነው ከሌሎች ፍጥረታት ጋር ራሱ ያለን ቁርኝት በጣም ጥብቅ ነው፣ ካመንን ማለት ነው። ይሄኔ ነው እንደ አንድም እንደ ብዙም ራሳችንን ልናይ የምንችለው ማለት ነው። ለምሳሌ የሰው ልጅ ልለያይ ካለ ከራሱ ጋር ራሱ በጣም የተለያየ ፍጥረት ነው። ስጋ፣ መንፈስ፣ ነፍስ ነው። ስጋው ከነፍሱ መንፈሱ ከስጋው ጋር እየተዋጋ ይኖራል። ይህንን መዋጋት በራስ ትጋት እና ራስን በመግራት አስተካክሎ ሲኖር ነው ሰው የሚሆነው። ሰው ሁን የሚል ሰው አለ አይደል? ሰው ነው እንደው እና ይሄ ነው ባጭሩ ስናየው ይሄ ነው። እንግዲህ ሰፋና አድርገን በጥልቀት ደግሞ በሚቀጥለው ሳምንት የምናየው ይሆናል ማለት ነው። ሸጌ ሰውነት ካለው ጥልቀት አንጻር
ተብሎ ሊያልቅ የማይችል ነው። ነገር ግን ለእንዶድ እንደ እንዶድ የዝግጅት ክፍል እንዶድ በሚል መጠሪያ መሰናዷችንን አዘጋጅተን ወደ አድማጮች ስንደርስ ባሳለፍነው ሳምንት በነበሩት መሰናዶች ስንገልጽ እንደነበረው 4 አውታራት አሉ። እነዚህ አውታራት መሰረታቸው ሰውነት ነው፣ መነሻቸው ሰው ነው። እንዶድ ንጽህና ነው አለን። ስለዚህ ስለ መንጻት ስናወራ የምናነሳው የሰው ልጆች ስለ መንጻት አብረን ስለ መንጻት ነው የምናወራው። ስለ መድህን እንዶድ መድህን ነው አለን። ስለዚህ መድህኑ ለሰው ልጆች ነው፣ ለሰው ነው። ተፈጥሮን በጽናት ስለመመርመር አወራን። ቃል በቃል ጥልቁን ተፈጥሮ በተለይም የሰው ልጅን መርምሮ አልን ከእንዶድ አማዳት ባንዱ። ስለዚህ አሁንም ሰው ጋር ነው የምንመጣው። ኃላፊነት አለን። የሌላውን ስቃይ እንደራስ ቆጥሮ ለማበስ እድሜን የሚቀበረ ያህል ከባድ ኃላፊነት ስንል ተነሳን። ስለዚህ ያም ዞሮ ሰው ጋር ነው የሚመጣው። ስለዚህ በመክፈቻው በመጀመሪያው ዝግጅታችን በእንዶድ 1 ሰውነትን መዳሰስ ያስፈልጋል። ለዚያ ነው የሚያልቅ ርዕሰ ጉዳይ ሆኖ ሳይሆን ለቀጣዮቹ የእንዶድ መሰናዶች እንደው መነሻ ለማስቀመጥ ከሰውነትም አንፃር ሊያግባቡን የሚችሉ ሀሳቦች ማንሸራሸር እንድንችል ጥሩ ሸጋ የሆኑ ኮርኳሪ ጥያቄዎች አድማጮቻችን ጋር ማድረስ እንድንችል ነው ይህን መሰናዶ ያዘጋጀ ነው። ምናልባትም 8ኛውን ሰዓት ስንጨርስ 4ኛውን መሰናዶ ስንጨርስ ጠብቃቸው የነበሩ ምላሾችን ገና በመጀመሪያው መሰናዶ ከአድማጮች እያገኘን ነው። ለዚህ እጅግ አድርገን እናመስግናቸው። አሁንም አብራችሁን ስላላችሁ ምስጋናችን እጅግ ልባዊ ነው። በተወሰነ መልኩ አካላችንን ለማንሳት እየሞከርን ነበር። በቀጣዩ መሰናዷችን ማለትም ሰውነት ክፍል 2 ማለት ሰው በእድገት በተሞክሮና በአበርክቶት ብለን በምናነሳው መሰናዶ ውስጥ አካልን ከእድገት አንጻር፣ መንፈሳዊኛነታችንን ከእድገት ከተሞክሮና ከአበርክቶት አንጻር እንዲሁም አእምሯችንንም በእነዚሁ በሶስቱ ማንጸሪያዎቻችን የምናነሳበት ሰፋ ያለ መሰናዶ ይኖረናል። ምናልባት ግን በዛ መሰናዶ ከምናነሳቸው ሀሳቦች ውስጥ ከኛነታችን ዋጋ ውስጥ ማንጸሪያ እንዲሆን የሚቀጥለውንም መሰናዶ ጥልቀት አድማጮች መጋራት ይችሉ ዘንድ አእምሮና መንፈሳዊ ይዘታችንን ስጋ አእምሮና መንፈሳዊ ይዘታችን በሚለው ሀሳብ ደግሞ ዮፊ ባጭሩ ይህን ለማስቀመጥ ብትሞክር ደስ ይለኛል። ምናልባት ብዙ እይታዎችን ስናጋራ ለሰዎች ቅርብ የሆኑ መሳሪያዎች ጥሩ ናቸው። ስልክ ለኔ ይቀርበኛል ብዙ ጊዜና ስልጠናም ሰጥ እነዚህን ሀሳቦች ለማጋራት ስልካችን ስጋ ብለን እናስበው ወይም ሃርድዌሩን ይሄ ምን ይዘው ምን ጨብጠው ስክሪን ያለው ቻርጀር መሰኪያ ያለው ክፍል ከዛ ውስጡ ያለው ደግሞ ምን ሞላባቸው አፕሊኬሽኖች አሉ ቴሌግራም ዋትስአፕ ወይ ደግሞ አንዳንድ የመጽሐፍ ፒዲኤፍ እናስቀምጣለን ማን ጨብጠው ግን ስቲል ስልኩን ከውስጥ ሆኖ የሚያንሸራሽር ያምሮ ባህሪ መንፈስን እኔ የማይበት መንገድ ኢንተርኔት ስናበራ ነው ልክ ዳታ ስናበራ ስልክ ውስጥ የሌለ መጽሐፍ ቪዲዮ ከውጪ አክሰስ እናደርጋለን ወይም ደግሞ መጠቀም እንችላለን እና የሰውን ባህሪ ስናስብ አካል አእምሮ መንፈሳችን እነዚህን 3 ባህሪያት እያዋጀ የቃኘ ይይዛል ዳታው ኢንተርኔቱ ለሁላችንም ክፍት ነው ፈጣሪ ሁሉንም የመንፈሳዊ ባህሪ በእኛ ውስጥ ማስቀምጧል ግን እኛ ዳታውን ማብራት አለብን ይሄን ዳታ የምናበራው እያወራ ላይሆን ይችላል ዝም ስንል አይን ስንጨፍን ትንፋሽ ስናስተውል ተፈጥሮ ቦታ ስንሄድ ጸሎት ስናደርስ የተለያዩ መንገዶች ይኖራሉ እና እነዚህ 3 ባህሪያት እንደ ሰው ሙሉ የሚያደርጉ ወይም ደግሞ ሁለንተናዊ ባህሪ ውስጥ እንድንጓዝ የሚያደርጉን ይመስሉኛልና በሚቀጥለውም እነዚህን 3 ባህሪያት ትንሽ ሰፋ አድርገን እንሸራሸርባቸዋለን ስለዚህ አካሌን አእምሮዬን መንፈሴን እንዴት ነው ማስተውላቸው የሚለው ጥያቄ የስልኩ ምሳሌ የሆነ በር የሚከፍትልን እይታ የሚከፍትልን ይመስለኛልና አብዛኛውን ጊዜ ዳታ ማብራት ትንሽ ወይም ኢንተርኔት መክፈት ላናስተውል እንችላለን ምናልባትም ደግሞ አንዳንድ የአካላችን ያለበት ሁኔታ ለምሳሌ ሽንጣችንን ወጥሮን የፈለገ ሰው ቢያወራ ሽንት ቤት ነው የምናስበው ወይ ደግሞ በጣም ርቦን አካባቢያችንን ነገር እናስተውልም ስለዚህ አንዳንዴ ኢንተርኔታችን ሲያልቅ ወይ ደግሞ ስልካችን ኢንተርኔት ሳይኖረው ሲቀር ብለን እናስብ እንችላለን ወደዛ ባህሪ ብዙ ላንጓዝ እንችላለን ዛሬ በተንሸራሸርንበት ሀሳብ ግን ወደ መንፈሳዊ ባህሪያችን ለመጓዝ ስልካችን ባትሪ ሊኖረው ይገባል ጥሩ አቅም ላይ መሆን አለብኝ ውስጥ ያሉት ዳታዎች መጨናነቅ የለባቸውም አንዳንዴ ካስተዋልን ቢዚ ሆነ ስልካችን አይደለ ማት መረጃ ማት እውቀት ደራረበን
ፈጣሪ ነው የመንፈሳዊ ባህሪያችንን ቤት ጋር እናስገባው። ስለዚህ እሱንም ቀነስ ማድረግ መንጽሄ የሚለውም የእንዶድ ባህሪ እዚህ ጋር አንድ በትልቅ ደረጃ የሚመጣ ይመስለኛልና ራስን ማስተዋል፣ ራስን መመርመር፣ ራስን መቃኘት አንድ ትልቅ ጉዞ መፍጠር የሚችል ይመስለኛል። ስለ አካል፣ ስለ አእምሮ፣ ስለ መንፈስ እናወራ። ሸጋ የሆነ ማንጻሪያ ሸጋ የሆነ ምን መለከትበት በር ነው የከፈትክልን። ከስልክ አንጻር ስልክን በምሳሌነት አንስተህ ሶስቱን መገለጫዎቻችንን አእምሮ፣ አካላችንንና መንፈሳችንን ስታነሳ የተወሰኑ ሀሳቦች እያየው ነበር። ያንን ስትል ወደ አእምሮ የመጡትን የተወሰኑ ሀሳቦች ባነሳቸው ደስ ይለኛል። ብዙ ጊዜ ስልካችንን ስንጠቀም የስልኮቻችንን የእድገት ደረጃ ማየት እንችላለን። መንፈሳዊ እኛነታችንን ለመክፈት እርጋታን፣ ስክነትን ከመንፈሳዊ እኛነታችን ለሌላ ህይወት ክፍላችን ለማጋራት ጥረት እንደሚጠይቅ ማሳያ ነው። የተወሰኑ ስልኮቻችን ኢንተርኔት ልንጠቀምባቸው ማንችል ስልኮች ናቸው። ስለዚህ ማደግ መጣር አለበት። የሆኑ ጥያቄዎች ናቸው ደግሞ ሊያሳድጉን የሚችሉት። እኛነታችንን ለማወቅ የሚደረግ ጥረት ነው መንፈሳዊ እኛነታችንን እንድናቀው እንድንበረታ የሚያግዘን ሰፊ ሀሳብ ነው። አድማጮችም በርግጥ ብዙ ጥሩ ሀሳቦች እንዳገኙበት አስባለሁ። ኤልያስ ለመውጫ የምትለው ነገር ካለ እሱን እንስማ፣ ከሌለ ደግሞ የቀጣዩ ሳምንት መሰናዷችን ምን ይመስላል የሚለውን መነሻውን አጋርተናቸው እንሂድ። ምትለው ይኖር ይሆን ኤልያስ? ያው የራሴንም ባይሆን አንድ የሰው አባባል ላለው ሰውነት ይልቃል፣ ሰውነት ይሻላል፣ ሰው እንሁን። ሸግዬ በርግጥ የሶስተኛው የዚህ መሰናዶ ቀጣይ ክፍል ሰው መሆን የሚል ነው። ሰው መሆን፣ ሰው ማከል የሚል ነው። እዛም ላይ በሰፊው እንመለሳለን። አድማጮች የሚገርም ነው የሚያነሷቸውን ሀሳቦች ብታያቸው አድማጮች ምናልባት በሚቀጥለው ሳምንት እንዳልኳቸው በቴሌግራም የሚይዘውልን ሊመጡ ይችላሉ። በ0931 717191 ላይ በቴሌግራም የድምጽ መልእክቶቻቸውን ሊያደርሱን ይችላሉ። ከአንድ መጽሐፍ አንድ ሀሳብ እናጋራቸው። የእኛነታችንን ዋጋ በተመለከተ ኦታም ፑልቶ ሺህ የፍቅር ዲቃላዎች እንግሊዘኛውን ወደ አማርኛ ቀጥታ ስንመልሰው የዚህን መጽሐፍ ርዕስ እግረ አቧራማው ፈላስፋ ደስቲፉት ፊሎዞፈር ነው የሚለውና እሱ መጽሐፍ ላይ አንድ ጽሁፍ አስፍሯል። የሚቀጥለውን ሳምንት ሰው በእድገት በተሞክሮና ባበርክቶት የሚለውን መሰናዶ የሚቀጥለው ሳምንት ምላችሁ እንደው የቅዳሜውን መሰናዷችንን ነውና እሱን ስናነሳ የሱ መነሻ የሆነውን ጽሁፍ እስቲ ስሙት፣ ያሰላሰላችሁበት ቆዩ፣ ሐሳቦቻችሁን አጋሩን። ዮናስ ክብረት እንዲሸጋ አድርጎ ወደ እናንተ ያደርሰዋል። የፈላሱ መንገድ ሺህ የፍቅር ዲቃላዎች በኦታም ፑልቶ። ዋጋ ስጥ። እውነተኛ ማንነትን ማወቅ እውነተኛ ጸጋህን በማወቅ መከተል አለበት። ከብቃቶች ሁሉ የላቀችይቱ ብቃትን የማወቅ ብቃት ነች ይላሉ ጠቢባን። ይህ የሌሎችን ብቃት ስለማወቅ ብቻ ሳይሆን የገዛ ራስንም ብቃት ስለማወቅ የተባለ እውነት ነው። ቀላል ላይሆን ይችላል፣ ግን እውነተኛ ኃይልህና ጸጋህ እምን ላይ እንደው ለማወቅ አይሳንህም። በመሆን ጎዳና ላይ ብዙ ተጓዦች ነፍሳቸውንም ወይንም መንፈሳቸውንና ኃያሏን እውነተኛ ማንነታቸውና ኃይላቸው እንደሆነ ያምናሉ። ነፍስ ወይንም መንፈስ በምንለው የቃል ዣንጥላ ውስጥ የትየለሌ ልዩ ጸጋዎች ታምቀዋል። ይህ በሰው መንፈስ ውስጥ ብቻ አይደለም፣ በባህልና በተፈጥሮ መንፈስም ውስጥ እንጂ። አንተ ፈጣሪ በስም ያሸገህ ህቡ መጽሐፍ ነህ። በነፍስህ ግምጃ ቤት ውስጥ የተቀመጡት ሚስጥራት ሊገለጡ የሚችሉት ባንተ ብቻ ነው። በባህልህ ካዝና ውስጥ የተቆለፈባቸው የጥበብ እንቆች ተከፍተው ሊወጡ የሚችሉት ባንተ ብቻ ነው። ሁለንተና አብዝቶ ይወድሃልና ያንተን በገዛ ራስ መንቃት አብዝቶ ያፈቅራልና ከቶም ሊያስገድድህ አይሻም። በፍቃድህ ጉበል ላይ የሚያሻህን እገዛ ሊሰጥ ብቻ ይጠብቃል። ላለህና እቅርብህ ለሆነው እውቅናና ዋጋ ስጥ። እጓራቸው ፍጹም ንጹህ ሉል እያለላቸው ከአድማስ ባሻገር ድብቅ ጸጋ ፍለጋ ከሚማስኑት አትሁን። ኋላ ለውድቀትህ የሆነን ነገር መኮነን ካለብህ እጦትህን ሳይሆን ማየት አለመቻልህን ኮነን። አንተ ግን
ከኮናኞች ወገን አይደለም። የተወደዳችሁ አድማጮቻችን የሚቀጥለው ሳምንት መሰናዷችንን መነሻ የሆነ ጽሁፍ አጋራናችሁ ቢሆናስ ክብረት አንደበት የወፍታዊ ማን ያዘዋል ኤልያስ አሰፋና መኮንን ሞገሴ ነበር አብረናችሁ የነበር ነው። እንደኛው ተሰምቷችሁ ይሆን? 2 ሰዓታት ሲያልቁ ጥቂት ደቂቃዎች ያህል ነው የተሰማን። በእርግጥ ተዘጋጅተንበት ነውና የመጣ ነው ልናደርስላችሁ የፈለግነውን ሐሳብ እንደ እቅዳችን በርከት ያለውን አደርሰንላችኋል። ተሸራርፈው የቀሩ ሐሳቦች ካሉ ደግሞ ቀሪ በቤት ሆነው እያደመጡን ያሉ ባልደረቦቻችን ይህን ዘነጋችሁባቸው ይህን ሸራረፋችሁ ያሉትን ይዘን ቅዳሜ እንከሰታለን። እስከዚያው ግን እስቲ ለኔነት ያለንን ዋጋ ለማንነታችን ለሰውነት መረዳታችን ያለንን ዋጋ እያሰላሰንን እንቆይ። የቅዳሜ ሰው ይበለን እንዶዶች ነን ከኛው ለኛው